የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ዛሬ የምንገኘው እንግዲህ በቁንዲ ቅዱስ ጊዮርጊስ ቤተክርስቲያን ነው። ከአዲስ አበባ 130 ኪሎ ሜትር ወደ ደብረ ብርሃን ተጉዘን ከደብረ ብርሃን ደግሞ ወደ አንኮበር 30 ኪሎ ሜትር ተጉዘን በሰሜን ሸዋ ሀገረ ስብከት በቁንዲ ቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ነው የምንገኘው። እንግዲህ ከመኪናችን ወርደን ለ10 ደቂቃ ተጉዘን ነው ይህ ከኋላ የምትመለከቱት የቁንዲ ቅዱስ ጊዮርጊስ ቤተክርስቲያን እየደረስ ነው። እንግዲህ በዚህ ቦታ ላይ ልዩ ልዩ ተአምራት የተደረጉበት ስፍራ ነው። እንግዲህ ከዚህ ደግሞ በእግራችን ለ2 ሰዓታት ያህል በጣም ፈጣን ለሆነ ሰው ደግሞ ለ1 ሰዓት ተኩል ያህል ተጉዞ እጅግ ፈታኝ የሆነ ግን ደግሞ በኪዳነ ምሕረት ቸርነት የሚወጣ እመምህረት ተራራ ከበስተ ኋላችን ይታያል። ምናልባት በኋላ ያለው የቤተክርስቲያኑ ከልሎት ነው እንጂ በኋላ ላይ በምስል የምትመለከቱት እመምህረት ተራራ እንግዲህ በርካታ ሚስጥራትን ያዘሉ እስካሁንም ድረስ ደግሞ ሁሉም ሚስጥሮች ያልተገለጡበት እስካሁንም ድረስ ለሚያገለግሉ አባቶች ጭምር በየዕለቱ አዳዲስና ድንቅ ተአምራትን የሚመለከቱበት እመምህረትን ተራራ ነው። በእመምህረት ተራራ ላይ እንግዲህ
በ1460 ዓመተ ምህረት አባቶቻችን ከምዕመናን ጋር በጋራ በመሆን ደመራ ለመጀመሪያ ጊዜ የደመሩበት ስፍራ ነው። በዚሁ በተራራው ጫፍ ላይ እንግዲህ ተራራው ላይም ስንወጣ ልዩ ልዩ ሀገር በቀል ዛፎችን እየተመለከትን እንግዲህ አቀበት ቁልቁለቱ አዳጋች የሆነውን ተራራ በመውጣት እንግዲህ ከላይ በርካታ ሚስጥራት አሉ። ከነዛም መካከል እንግዲህ የእመቤታችን የቅድስት ድንግል ማርያም ምስል አድኖ የሚገለጽበት የወይን ዛፍ እንዲሁም ደግሞ የጻድቁ አባታችን ተክለ ሃይማኖት የቆረቆሯት በወርቅ የሰሯት ባለ 3 ጉልላት ቤተክርስቲያን እንዲሁም ደግሞ የዮርዳኖስ ጸበል የቅዱስ ኡራኤል ጸበል የተሰወሩ የጸበል ቦታዎችን ጨምሮ እንዲሁም ደግሞ የእናታችን የቅድስት ድንግል ማርያም ገዳምን ጨምሮ አሉ እንግዲህ ተሰውረው የሚገኙትን አካቶ ማለት ነው። እንግዲህ አሁን ያለነው የቅዱስ ጊዮርጊስ ቅጥር ግቢ ውስጥ ነው። አሁን ጉዟችን ደግሞ ወደ እመምህረት ተራራ ነው የሚቀጥለው። ወደ እመምህረት ተራራ ደግሞ ስንጓዝ ወንድማችን ሊቀ ዲያቆን ዮሴፍ ሳህሌ ደግሞ ስለ ቦታው እያንዳንዱን ነገር ስላሉት እኔ በጥቂቱ የዘረዘርኳቸውን ነገሮች ያስረዳናል። አሁን ያለነው እዚሁ ቁንዲ ቅዱስ ጊዮርጊስ ቤተክርስቲያን ነው። አሁን ደግሞ እንግዲህ ለ2 ሰዓት ያህል ቅድም እንዳልኩት ወይም ደግሞ በጣም እጅግ ፈጣን ለሆነ ሰው ለ1 ሰዓት ተኩል ያህል ተራራውን ወደ ላይ ወጥቶ ወደሚደርስባት እመምህረት ተራራ ነው ጉዟችንን የምናደርገው። እንግዲህ በስፍራው ላይ ያሉትንም ታሪካዊ ድንቅ ታሪካዊ ተአምራት ሚስጥራትን ደግሞ ወንድማችን ሊቀ ዲያቆን ዮሴፍ ሳህሌ በስፍራው ላይ አብረን ተጉዘን ያሉትን ነገሮች የሚያስቃኘን ነው የሚሆነው። እዚሁ ግን ትንሽ ነገር ይበለን ስለመምህረት ተራራ። እሺ፣ መምህረት እንግዲህ በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ ውስጥ የሚገኝ እጅግ ተአምራዊና ምስጢራዊ ቦታ ነው። መምህረት ከአዲስ አበባ በ160 ኪሎ ሜትር ላይ ርቀት ነው የምትገኘው። ከአዲስ አበባ ደብረ ብርሃን 130፣ ከደብረ ብርሃን ቁንዲ ጊዮርጊስ ድረስ 30 ኪሎ ሜትር ነው። አጠቃላይ 160 ኪሎ ሜትር ነው። ከአስፋልቱ መኪናውን አስፋልት ላይ አቁመን ከአስፋልት ወደ ቅዱስ ጊዮርጊስ ስንሄድ 10 ደቂቃ ነው የሚፈጅብን። 10 ደቂቃ ተጉዘን የያዝነውን ዕቃ ከሰማይቱ ከቅዱስ ጊዮርጊስ ቤተክርስቲያን አሳርፈን ወደ ምስጢራዊቷ የመምህረት ቅድስት ኪዳነ ምሕረት ገዳም ለተራማጅ ሰው 1 ሰዓት ከ30 ነው። እኛ ለሚራመድ ሰው ግን ቀስ ብሎ ለሚሄድ ሰው ግን 2 ሰዓት ይፈጃልና በቦታው ላይ እንግዲህ መምህረት የሚለው ስያሜ እልፍ አእላፋት ቅዱሳን መላእክት ለእመቤታችንና ለቅድስት ድንግል ማርያም ሰግደው ዘምረው ያችን ቦታ መምህረት ብለው እንደሰየሟት እመቤታችን በስደቷ ወራት በገጠማት በሕይወት ታሪኳ ላይ ተመዝግቦ ይገኛል። እንዲሁም ደግሞ በስፋት በድርሳነ ኡራኤል ላይ አባታችን በገድለ አቡነ ተክለ ሃይማኖት ላይ ስለ ቦታው በዝርዝር ተጽፎ ይገኛልና በቦታው ላይ ጻድቁ አባታችን አቡነ ተክለ ሃይማኖት እመቤታችን የቅድስት ድንግል ማርያም ከመድኃኒታችን ከኢየሱስ ክርስቶስ ጋር ያደረገችውን ገቢረ ተአምራት ያውቁ ይረዱ ስለነበረ በ11ኛው ክፍለ ዘመን አጋማሽ አካባቢ ላይ ባለ 3 የወርቅ ጉልላት ቤተ መቅደስ ሰርተው የኪዳነ ምሕረት ጽላትን ከዚህ አስገብተው ሲቀድሱ ቅዱስ ሚካኤል በዲያቆን ተመስሎ የተገለጠባት ቦታ መሆኗ በገድላቸው ላይ በስፋት ተዘርዝሮ ይገኛልና በቦታው ላይ በርካታ ሕሙማንና በርካታ ድውያን እንደፈወሱበት ቅዱሳት መጻሕፍት ይመሰክራሉ። በቦታው ላይ ብዙ የታሪክ አሻራዎች ይገኛሉ። ቤተክርስቲያኑ የተሰወረበት ህንጻ ቤተክርስቲያን የሰሩበት በግንብ ያጠሩት አጥሩ ይገኛል። ቤተልሔም ይገኛል። እንዲሁም ደግሞ እመቤታችን በቅዱሳን መላእክት ተከባ በስዕለ አድኅኖ አምሳል ላይ በቀስተ ደመና ከሰማይ ወርዶ የምትገለጥበት የወይል ትገኛለች። አለፍ ብሎ ደግሞ የዮሴፍና ሰሎሜ ዋሻዎች ይገኛሉ። አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ፣ አቡነ ሳሙኤል የደብረ ወገጉ፣ አባ አንበሴ የደብረ ሀዘሎ እና አባ ጽጌ ድንግል ሲገለገሉበት የነበረ ደጀ ሰላም በቅርስነት እስካሁን ድረስ ይገኛል። ከአለት ላይ ያፈለቁት የአቡነ ተክለ ሃይማኖት ጠበል በቦታው ላይ ይገኛል። ዝቅ ብሎ ደግሞ የዮርዳኖስ ጠበል በቦታው ላይ ይገኛል እና የመምህረት ታሪካዊ ቦታ እንደዚህ በቀላል ዘርዝረ የምንጨርሰው አይደለም። እጅግ በጣም ጥልቅ የሆነ ምስጢራዊ ቦታ ነው። ከዚህ ስንሄድ እንግዲህ በአካል ቦታው ላይ ተገኝተን እንመለከተዋለን። መልካም እንግዲህ ምእመናን አብረን የምንጓዝ ነው የሚሆነው። በርካታ ተጓዦችም አብረውን አሉ። እንግዲህ ወደ በኋላ ላይ ደግሞ ያዩትን ቦታ መተው ምን እንዳዩ ደግሞ ለእናንተ የሚያጋሩበት ቆይታም ይኖረናል። አሁን ጉዟችንን የምናደርገው ወደ እመምህረት ተራራ ነው። አብረን እንጓዝ። እየባረኩት ማዳበሪያ አይታወቅ ምን አይታወቅ የሚገርም ነው።
የምትመለከቱት ጠበል ከሰማዕቱ ከቅዱስ ጊዮርጊስ ከመንበር ውስጥ የፈለቀ ጸበል ነው። አባቶቻችን ሲነግሩን ከ1000 ዓመታት በላይ ያስቆጠረ ነው የሚሉት። የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን የተተከለው በ1801 ዓመተ ምህረት ነው። የአጼ ምኒልክ ቅድመ አያት ንጉሥ ሳህለ ሥላሴ እሳቸው አባት ናቸው ቤተክርስቲያኑን የተከሉት። ከዛ በፊት ታቦተ መርምህናም የሚባል ነበር። እዚህ ማዶ ላይ መኪና ካቆምነው ፊት ለፊት የሆነ ተራራ አለ። እዛ ቦታ ላይ ነበረና መብረቅ እየጣለ ሲያስቸግር አባቶች በራእይ አይተው እዚህ ቦታ ላይ የሰማዕቱ የቅዱስ ጊዮርጊስን ቤተክርስቲያን ተከሉ እና ምንድነው አንደኛ አባቶቻችን በመንፈስ ቅዱስ ተቃኝተው በሰማዕቱ የቅዱስ ጊዮርጊስ ህንጻ ቤተክርስቲያን ሲሰሩ አሁን ያለውን በራእይ ተመልክተው ነው። ይሄ በታሪክ መዛግብትና በባህልና ቱሪዝም ተመዝግቦ የሚገኝ በማስረጃ ያለ በታሪክ ሰነድ የተሰነደ ታሪክ ያለው ቦታ ነውና ስጋ አምላክ ከሚፈተትበት የኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙ ከሚፈተትበት ከመንበር ውስጥ የፈለቀ ጸበል ነው። ይሄንን እንደዛ ከሆነ ይሄ እንደተሰራ ካላችሁ አባታችን ስላሉ አንድ አይናቸው የበራ ለ20 ዓመት አይናቸው ተከልክለው የነበሩ አባት እዚህ ሞጣጢት የሚባል ልዩ ቦታ አለ። እዚህ ቦታ ላይ መጥተው ጸበሉን ጠጥተው ተጸብለው አይናቸው በርቶ 20 ሺህ ብር አውጥተው ነው በሪያቸውን ሸጠው ይሄንን ያሰሩትና እንደምትመለከቱት ይሄ አለት ነው፣ ጭንጫ ነው፣ ቧንቧ የሚባል የለም። ቀጥታ ቤተ መቅደሱ ከዚህ ፊት ለፊት ነው። በቤተ መቅደሱ ፊት ለፊት ላይ መጥቶ ነው እዚህ ጋር የፈነዳው። ይሄንን ግንዛቤ እንድታገኙ ነው። አሁን ይሄን ተጠቅመን ጠጥተን ምርሳችንን በልተን የምንወጣው ቅዱሳን መላእክት እልፍ አእላፋት ቅዱሳን መላእክት ለእመቤታችንና ለቅድስት ድንግል ማርያም ሰግደው ዘምረው እመምሕረት ብለው የሰየሟት በጣም ታላቅ ምስጢራዊ ቦታ የእመምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን በ15ኛው ክፍለ ዘመን በግራኝ አህመድ ወረራ ዘመን የተሰወረችበት አቡነ ተክለ ሃይማኖት የመሰረቷት ጻድቁ አባታችን አቡነ ተክለ ሃይማኖት ከኢየሩሳሌም ያመጧትን የኪዳነ ምሕረትን ጽላት ባለ 3 የወርቅ ጉልላት ቤተ መቅደስ ሰርተው ሲቀድሱ አንደኛ ቅዱስ ሚካኤል በዲያቆን ተመስሎ የተገለጠላቸው ቦታ ነው። ገድላቸው ላይ ገጽ 131 በስፋት ተተርኳል ስለዛ ቦታ። ሁለተኛ ቅዱስ ዑራኤል የክርስቶስን ቅዱስ ክቡር ደሙን በብርሃን ጽዋ የረጨበትና የባረከው የቀደሰው ልዩ ቦታ ነው። በቦታው ላይ ስንወጣ እንመለከተዋለን። አቡነ ተክለ ሃይማኖት የሰሩት የቤተክርስቲያኑ የተሰወረው ቤተክርስቲያን የድንጋይ አጥር ቦታው ላይ ይገኛል። የቤተልሔም አጥር አለ። የአቡነ ዜና ማርቆስ የአቡነ ተክለ ሃይማኖት እና አሰቦት ያሉት አባ ሳሙኤል እነሱ ሲጠቀሙበት የነበረ ደጀ ሰላማቸው በቦታው ላይ ይገኛል። እመቤታችን ተገልጻላቸው ከአለት ላይ ያፈለቁት የተክልየ ጸበል አለ። ያንን ሄደን እንጎበኛለን። አሁን ከመቅደስ ውስጥ የፈለቀው የሰማዕቱ ቅዱስ ጊዮርጊስ ጠበል ይሄ ነው። ጠጥተን ጊዮርጊስ ሄደን ምሳችን በልተን ወደ እመምሕረት እንሄዳለን ማለት ነው። እሺ በዚህ ጨርሰናል። የዚህ ራችሁ እንግዶቻችን እንኳን በሰላም አደረሳችሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምንስ ደረሳችሁ? እግዚአብሔር ይመስገን። እና እግዚአብሔር የቅዱስ ጊዮርጊስ ፈቃዱና የእመቤታችን ፈቃዱ ሆነው እዚህ ቦታ ላይ ስለደረሳችሁ የአምላከ ቅዱስ ጊዮርጊስና የአባታችን ወንድማችን ጨርሶታል የብፁዕ አቡነ ተክለ ሃይማኖትና የእመቤታችን ቦታዋ ላይ ስለና ደግሞ እዚህ ላይ የቅዱስ ጊዮርጊስ ገብረ ተአምራቱ አሁን እንደነገራችሁ ምንም የማይመላለስበት ነገር ነው። ምክንያቱም ከመቅደስ ውስጥ ነው የወጣው። በመቅደስ ውስጥ ወጥቶ የጭንጫ ነው ምንም ማለት ነው። ከዚያ በኋላ እዚህ ላይ ሆኖ ይህንን ያው እንደነገራችሁ ይህን ቦታ አሰርቷል። ደግሞ አንድ ልጁ የታመመችበት ቄስ ነበረ። ከዚያም በኋላ 4 ዓመት ታማ ከዚያም በኋላ እኔ እንግዲህ ምን አደርጋለሁ እንግዲህ ሐኪምም ሁሉም ጋር ሄዱ። አይ ከእንግዲህ ወደዚያ እንግዲህ እንደው ቅዱስ ጊዮርጊስ አንተ ታውቃለህ እንደው ጸበሉን አንጥቼ ብቻ እንደው አይኗ ላይና ደግሞ እስቲ ትጠጣው ብሎ ሲል አይኗ ላይ አድርጋ ስትል አረ በሩ ሁሉ ታየኝ፣ ደጁ ሁሉ ነጭ ሆኖ ይታየኛል አለ። ፀሐዩን አየች። ከዚያም በኋላ እዚህችን ቦታ ላይ ያ ሰውዬ ልጅቷ በደንብ በስለትም አድርጋ ሁለተኛ ደግሞ ገብረ ተአምራት የሰራ ነው። ይህ ቦታ ላይ ብዙ ገብረ ተአምራት የተሰራበት ቦታ ነው። ምክንያቱም ወሰን ሰገድ እዚህ ቦታ ላይ ከተከሉት በኋላ እንደገና
መምህር አካል ወልድ የሚባሉ አለቃ ነበሩ። በመምህር አካል ወልድ ጊዜ ጸሎተኛ ነበሩ እና እንደ ዛሬ ቤተ ክርስቲያኑ አይዘጋም። ዓመት ከዓመት የሚቀደስበት ቦታ ላይ ነው። ጾመ ድጓው ሁሉ ነገር የሚሰራበት ቦታ ስለሆነ እዚያ ሆነው ሲጸልዩ ምን ሲሉ ደመና ከሰማይ አንኮራኩሮ የወርቅ መስቀል እዚሁ ቦታ ላይ ነው የወረደው፣ ከሌላ ቦታ ላይ አይደለም። እና የወርቁ መስቀሉ እስከ ዛሬም ድረስ አለ። እስከ ዛሬም እንጠቀምበታለን። አሁንም አለ እና እዚህ ቦታ ላይ መምህር አካል ወልድና መምህር ተክለ ወልድ ደግሞ ቦሩ ሜዳ ላይ እስላሞችን ሁሉ ያጠመቁ እዚያ ላይ ቦሩ ሜዳ ላይ ሄደው ከዚህ በኋላ ወለተ ሚካኤል ከዚህ ወደዚያ ደግሞ ወልደ ሚካኤል ብለው እና ተክለ ማርያም ኃይለ ማርያም ብለው ቦሩ ሜዳ ላይ እስላሞችን ሁሉ ያጠመቁ እዚያ ላይ እና ቦሩ ስላሴን እየተከሉ እዚያ ቦታ ላይ ነው እና ወንድማቸው ናቸው እና ብዙ ታሪክ አለ። እሳቸው ድንግላዊ ናቸው፣ ብፁዕ ነበሩ። ታዲያ እዚያ የነበሩት ልጅ ወለድኩ ብለው በሚሉ ጊዜ ልጅ ወልጄ ነበረ ደስ ይበልህ ብለው እዚህ ደብዳቤ ላኩላቸው። ሲልኩላቸው ነገሩ እኔም ደስ ብሎኛል፣ ለአፈሩን የእናንተ መቻነስን ነበር፣ ሁለተኛ ባይተካበትስ የሚል ቃል ሰይመውበታል እና ምክንያቱም እንደዚህ ያለ ቦታ ላይ እና ከ14 አለቃ ያለፈ ቦታ ነው ይህ ቦታ ላይ እና ይህ ቦታ ቀላል አይደለም። አሁን ቅድም እንደነገራችሁ በግራኝ ጊዜ የነበረው ከዚያም በኋላ የነበረው ሁሉ በተጋድሎ ነው። ዛሬ ብቻ አይደለም ተጋድሎ፣ መንፈስ ሲመጣ ሰይጣንም አውቆ ይመጣል። አሁንም መካከላችን ሰይጣን አልገባም፣ ገብተዋል። በትዕግስት ማለፍ ነው እንጂ እና ሰይጣን ከኛ ጋር ይቃረናል። ለምን? ለበጎ ስራ ስለምንሰራ በጎ ስራን ስለማይወድ እና አሁንስ እዚህ ጋር መቶ እዚህ ጋር ሰይጣን የመጣብን እስቲ ቴስ ሳይባል የመጣው ሰይጣን ምንድን ነው? ድሮቱም ተጋድለዋል፣ ዛሬም ተጋድሎ ነው። እናንተን በመንፈስ ያመጣ አምላክ አሁንም አምላከ ቅዱስ ጊዮርጊስና እመቤታችን የኪዳነ ምሕረት እመቤታችን እዚያ ላይ ወንበሯም አልታጠፈ፣ ማንኛውም አልታጠፈ። በዚያን ጊዜ ምድረ ግብፅ ሳትሄድ እዚህ ጋር ነው የጸለየችበት እመቤታችን። ጸለያ፣ ወንበሯም አልታጠፈ። ሐዋርያትም እዚያው ጋር እንደተሰበሰቡ ድርሳነ ዑራኤል ላይ የሰኔው ላይ ብትመለከቱት ታገኙታላችሁ። 113 ደግሞ ታምረ ማርያሟ ላይ የሰማይ መላእክት ናቸው እመምህረት ብለው የሰየሟት እንጂ ሰው አይደለም ብሎ የተናገሩት ቦታ ትክክለኛው በታምራው ላይ ይገኛል። ከመጽሐፍ ውጭ እኛም አናሽም። እኛም ደግሞ መጽሐፍ ያዘዘውን ነው የምንሄደው እንጂ በወንጌል የተናገረው አባቶቻችን ያደረሱትን ከኛ ወደዚያ የምንለው የለም። ከዚያ አልፈንም የምድራዊ ዋሽ አይደለም የሰማዊ እንጂ የምድራዊ ኃላፊ ነው። እናንተ ከዚያ ሁሉ የመጣችሁት ለምንድን ነው? ለሰማያዊ ነው እንጂ የምድራዊንማ እዚያ ነው። እና አንድ ብነግራችሁ ከታሪክ ጋራም ወይንም ያስቃልም ወይንም ምኒልክ በሚጎበኙ ጊዜ ተፈሪ ዳዊት ይማሩ ነበረ። ዳዊት ሲማሩ ትምህርት ቤት ሲጎበኙ የቀሩት ተማሪዎች ሲነሱ እሳቸው አልተነሱ። ያን ጊዜ ተፈሪ ነው የሚባሉት ቀዳማዊ ኃይለ ሥላሴ በሚባሉ ጊዜ እንዲህ ምን ነው ይሄ የቀሩት ሲነሱ አንተ ለምን ሳትነሳ ብለው ጠየቁት። ራሳቸው ሲጠይቁ ከዳዊትና ከእርሶ ማይበልጣል። ተመልከቱ እንግዲህ ዳዊት ሰማያዊ ነው፣ የእግዚአብሔር ቃል ነው። እሳቸው የምድራዊ ንጉሥ ናቸው እና ከዚያኛው ከሰማያዊ ንጉሥና ከእርሶ ማይበልጣሉ ቢል ተቆርቁሮ በል ተማር ትችያለሁ ብለው በሚማሩ ጊዜ ደግሞ የራስ መኮንን ላይ ናቸው እና ከዚያም በኋላ እሳቸው ደግሞ የት ነው የሚገዙት? የሀረር ገዢ ነበሩ። ከዚያም በኋላ እዚያ በሚገዙ ጊዜ እንደዚያ ደግሞ አዲስ ዓለም ቤተ ክርስቲያን ቤተ መንግስት አሰርኋሉ። የሳር ቤተ መንግስት አሰርተው በሚሉ ጊዜ ባለ 7 ቁንጮ ይህንን እና
ተመልከትልኝ ኑልኝ ብለው ከዚያም በኋላ እነ ራስ መኮንንን ሁሉን ነገር ይዘው በሚሄዱ ጊዜ አሁንም ተፈሪ አብረው ሄዱ። በሚሄዱ ጊዜ እዚያ ጋር ይኸው ይህን አሰርቻለሁ እንደው እንድትባርኩልኝ እንድትመርቁልኝ ነው ሲሉ ጊዜ አሁንም ተፈሪ ሄደዋል። ያን ጊዜ ተፈሪ በሚሄዱ ጊዜ አሁንም ይሄማ የምድራዊ ነው የሰማይ በሆነ እንዴት በሆነ በሚሉ ጊዜ እንዲህ ለሰማይ ይህን አንሳለሁ እንዲህ ይህ አጎዶ እንዴት ይለኛል ብለው ከዚያም በኋላ ጨፋ ማርያም ነበረች እዚህ ከአንኮበር ወስደው አዲስ ዓለምን ቤተ መንግስቱ ላይ ዶለው ባለ ወርቅ ባለ ጌጥ አድርገው ያስጌጧት ከነ ካህናቱ ከነ ሁሉ ነገር ከዚህ ከአንኮበር ከጨፋ ነው ይዘው ሄደው አዲስ ዓለም የተሰራቸው እና በዚህ እንደዚህ የሚያደርጉ ንጉስም ነበሩ። ያም ተፈሪም ደግሞ ሀገሪቷን ቀዳማዊ ኃይለ ሥላሴ ተብሎ ቀይ ባህርን ሁሉም ገዝተው አንድ ያደረጉ ጀግና ወንድ የለም ነበረ። አሁንም ቢሆን እኛም ቢሆን ይህን ለምድራዊ ለሰማይ ያለውን ነገር ልብ እንድትሉት ነው ለአሁን ያመጣሁላችሁ። እናንተ ለምድራዊ አልመጣችሁም፣ ለሰማያዊ ነው የመጣችሁ። ባሌው በነቢት በበብር በነጠበ ቅዱስ ወራት ሌላው አልነገርኳችሁ የምታዩዋቸው አመቱን ሙሉ እህል ነው። እዚህ አካባቢ ላይ ማዳበሪያ የሚባል ማህበረሰቡ መሬት እንትን የሚል ማዳበሪያ የሚጠቀም የለም እዚህ አካባቢ ላይ ማለት ነው። አባታችን መረጃ ስለሆኑ በአባታችን በአቡነ ተክለ ሃይማኖት እና በአቡነ ዜና ማርቆስ በቃል ኪዳናቸው በረከት እንጀራ ተጋግሮ ወጡ ተጋግሮ አስፋልት ድረስ ነው እስከ 3 ቀን አይጠፋም። የአባቶቻችን በረከት ነው። አመቱን ሙሉ እንደምታዩት በአመት 2 ጊዜ ነው። መስኖ የለም እንደምታዩት ያው አካባቢው ለምለም ስለሆነ ቃል ኪዳን ስላለው አመቱን ሙሉ እህል የሚታጨድበት ወይም ደግሞ እህል የሚወቃበት አካባቢ ነው። ተመልካቾቻችን አሁን የምንገኘው እንግዲህ ወደ እመምረት ቅድስት ኪዳነ ምሕረት ገዳም እየሄድን ነው። ከእመምረት ቅድስት ኪዳነ ምሕረት ገዳም በ1 ኪሎ ሜትር ተኩል ርቀት ላይ ነው የምንገኘው። በዚህ በኩል የምንመለከተው ጥንታዊ በ333 በአብርሃና አጽብሃ የተመሰረተችው ጥንታዊቷ የኢትዮጵያ ዋና መናገሻ የነበረችው አንኮበር ናት። ከታች የምትመለከቱት ቤተ መንግስቱ ነው። ዙሪያውን በቤተ መንግስቱ ዙሪያ 4 ቤተ መቅደሶች አሉ። የአንኮበር መድኃኔዓለም፣ የአንኮበር ቅድስት ማርያም፣ የአንኮበር ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያንና የአንኮበር ቅዱስ ጊዮርጊስ ቤተክርስቲያን ይገኛሉ። በመካከል ላይ ቤተ መንግስቱ አለው። አሁን ከአንኮበር ወደ አንኮበር ለመድረስ 12 ኪሎ ሜትር ሲቀረን ነው ወደ እመምረት ተራራ ላይ እየሄድን ያለ ነው። እዚህ ፊት ለፊታችን ላይ የምትመለከቱት እመምረት ተራራ ቅድም እንደነገርኳችሁ እመቤታችን ቅድስት ድንግል ማርያም በስደቷ ዘመን ከ2000 ዓመታት በፊት ኢትዮጵያና ግብጽን ለመባረክ ኢትዮጵያ በተለያዩ ቅዱሳን ቦታዎች እየባረከች መታ በስተመጨረሻ ላይ በቅዱስ ሚካኤል መሪነት የምስጋና እንዲልታ ተነፋ ነው የሚለው ድርሳኑ። የመላእክት ነገድ ቅዱሳን መላእክት አጠቃላይ የቅዱሳን ማህበር ከእመምረት ተራራ ላይ ተሰብስበው ለእመቤታችንና ለመድኃኒታችን ለኢየሱስ ክርስቶስ ሰግደው ዘምረው ያችን ቦታ የሰማይ መላእክት እመምረት ብለው ሰየሟል።
አባታችን አቡነ ተክለ ሃይማኖት በ11ኛው ክፍለ ዘመን አካባቢ ያስቀድሞ የእመቤታችንን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ሆኖ በቦታው ላይ ያደረገውን ተአምራት ገቢረ ተአምራት ያውቁ ይረዱ ስለነበረ በቦታዋ ላይ ከኢየሩሳሌም ያመጧትን የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረትን ጽላት አምጥተው ባለ 3 የወርቅ ጉልላት ሰርተው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ እያሉ ሲቀድሱ ቅዱስ ሚካኤል በዲያቆን ተመስሎ የተገለጠላቸው ቦታ ነውና ይሄም በገድላቸው ላይ በስፋት ተጽፏል። በድርሳነ ዑራኤል ላይ እንዲሁም ደግሞ በእመቤታችን በስደቷ ዜና ሕይወት ወይም ደግሞ በስደቷ ታሪክ ላይ ሙሉ ተመዝግቦ ይገኛል። እንግዲህ በቦታው ላይ በኋላ ስንሄድ እናሳያችኋለን። አባታችን አቡነ ተክለ ሃይማኖት ሲቀድሱባት ከአቡነ ዜና ማርቆስ ከአቡነ ሳሙኤል የደብረ ወገጉ አባ አንበስ የደብረ ሀዘሎ አባ ጽጌ ድንግል ከነዚህ ጋር ሲቀድሱባት የነበረችው የኪዳነ ምሕረት ጽላት በ15ኛው ክፍለ ዘመን አጋማሽ አካባቢ ጠላት ከቦታው ላይ ሊያቃጥል ሲወጣ በተአምራት ከቅዱስ ዑራኤል ቤተክርስቲያን ጋር አብራ የተሰወረችበት እጅግ ምስጢራዊ ቦታ ነው። በቦታው ላይ ጻድቁ አባታችን አቡነ ተክለ ሃይማኖት የሰሩት የኪዳነ ምሕረት የቤተክርስቲያኑ ደረጃ በድንጋይ የሰሩት ደረጃው ይገኛል። የቤተልሔሙ አጥር ይገኛል። እመቤታችን ቅድስት ድንግል ማርያም ተገልጻላቸው ከአለት ላይ ያፈለቁት ጠበል ይገኛል። እንዲሁም ደግሞ የዮሴፍና ሰሎሜ በስደታቸው ዘመን ተሸሽገውበት የነበረ ዋሻ ይገኛል። ይህም በቅዱሳት መጻሕፍት የተመዘገበ ነው። ቅድም የገለጽኩላችሁ ቅዱሳኖች ሲጠቀሙበት የነበረ ደጀ ሰላማቸው በቦታው ላይ ይገኛልና በቦታው ላይ የቅዱስ ዑራኤል ጸበል አለ። የአቡነ ገብረ መንፈስ ቅዱስ ጸበል አለ። የኪዳነ ምሕረት ጸበል በጣም ጥቀርሻ ጥቁር ነው። ከቤተ ክርስቲያኑ ጋር አብሮ በተአምራት ተሰውሯል። ነገር ግን ለበቃም ላልበቃም ድንገት ከተራራው ላይ ሲወጡ ይገለጽና በዛ ቦታ ላይ ሲመጡ ይሰወራል። እና እንዲሁም ደግሞ የሚያስደንቀው እጅግ በጣም የሚያስደንቀው ቅዱሳን መላእክት በዘመሩበት ባመሰገኑበት ለእመቤታችን ለመድኃኒታችን ለኢየሱስ ክርስቶስ ሰግደው ዘምረው ባመሰገኑበት ቦታ ላይ የበቀለች በዘመን የማታረጅ የማትጠወልቅ ፍሬዋ የማይረግ የወይል ዛፍ አለችና በዛ ላይ እመቤታችን ቅድስት ድንግል ማርያም እልፍ አእላፋት ቅዱሳን መላእክት በስዕለ አድኅኖ አምሳል ከበዋት በቀስተ ደመና በዛፉ ላይ የምትገለጥበት ቦታ አለ። ሄደን እንመለከተዋለን። ወደ ቦታው እንሂድ። ቃልዎት ያሰማልን። ከመምረት ተራራ ስር እየደረስን ነው። የምትመለከቱት ተራራ ገዳመ ቆሮንቶስ ይባላል። ገዳመ ቆሮንቶስን ጎግል ላይ ሰርች አድርጋችሁ ብታዩት ያኛው የገዳመ ቆሮንቶስ በዘመናዊ መልክ እስራኤላውያን ወይም ደግሞ አይሁዳውያን ስለሰሩት ነው። ይሄ ግን ልብ አይቶ ልብ ይፈርዳል የሚባል ነገር አለና ይሄ የምታዩት ከጫፍ ጀምሮ ታች ድረስ ገዳመ ቆሮንቶስ ነው። ይሄ ከጌቴሴማኒ ላይ አለ ማን ቀራኒዮ ከቀራኒዮ ስር ደግሞ የዮርዳኖስ ጸበል ከኢየሩሳሌም አቡነ ዜና ማርቆስ አምጥተው ከመምረት ተራራ ጫፍ ላይ አድርገው ታች ፈንድቶ ወገቡ ላይ የፈለቀ የዮርዳኖስ ጸበል አለ። ታሞ ለረጅም ዓመት ባልጋ ላይ የተኛ ሰው የዮርዳኖስን ጸበል አምጥተው ባጠጡት በሶስተኛው ቀን የሚሞት ከሆነ ይሞታል፣ የሚነሳ ከሆነ ይነሳል። ይሄ በአካባቢው ማህበረሰብ የተረጋገጠ ነው። በአባቶች በቅዱሳን አባቶች የተረጋገጠ ነው እና በጣም ተአምራዊ ጠበል ነው። እንደ ማንኛውም እንትን መጠመቅ አይቻልም። ለታመመ ሰው ብቻ ነው ተቀርቶ የሚሄደው። ላይ ከፍ ስንል ደግሞ ከማህበረ ስላሴ ዋልድባ የመጡ አባቶች አሉ። እነሱን እናገኛቸዋለን። ጉዟችን ይቀጥላል።
ተራራው እየተጠጋን ነው። በዚህ በኩል የምትመለከቱት ወደ ጻድቃኔ ወይም ደግሞ ወደ ደብረ ሲና ስንሄድ የሚኒልክ መስኮት እናገኛለንና ከዛ ጋር ተመሳሳይ ነው። ወደ መሀል ወንዝ መውረጃ ቦታ ነው። መስጫ ማርያም የምትባል እህል ከሰማይ የዘነበባት እና ይሄ የሐዋርያቶች ቅዱሳን ስዕላት ላኢዳ ሐዋርያት የሚባላል። ይሄ እህል ከሜዳ ላይ የሚያዘሩበት ላኢዳ ሐዋርያት ከሰማይ የወረደባት መስጫ ማርያም የምትባላለች። ጫካው ይዞ ነው። ምናልባት መምህር ተራራ ላይ ስንወጣ በዚህ በኩል ነው የምንወጣው። በዚህ በገዳመ ቆሮንቶስ በወገቡ ላይ ነው የምንወጣው። ከባህር ጠለል በላይ 3500 ሜትር ከፍታ ነው። ከባህር ጠለል ላይ 3500 ሜትር ከፍታ ላይ ይገኛል። በዚህ በኩል ደግሞ የሆነ ቆራጣን እንደ አራዳ ነገር አለ። አባ ጽጌ ድንግል ከመስከረም 26 ወይም ከመስከረም 25 ወይም ከመስከረም 26 እስከ ህዳር 6 ድረስ ማኅሌተ ጽጌ እና ሰቆቃወ ድንግል በየዓመቱ የሚቆመው ድርሰት የተደረሰው ከዚህ ገዳመ ደንስ የሚባለውና አባ ጽጌ ድንግል የተወለዱበት ቤተ እስራኤላውያን አይሁዳውያን የሚኖሩበት ቦታ እዚህ ገዳመ ደንስ ይባላል። ከመምህረት ተራራ ስር ነው። ምናልባት መምህረት ተራራ ላይ ሆኖ ዘንበል ብሎ ለመመልከት ገደል ስለሚሆንብን ምቹ ቦታ ላይ ሆነው ማኅሌተ ጽጌ የደረሱበትን ቦታ እንመለከተዋለን። ጉዟችን ይቀጥላል። ይህን ያመጣቸው ወለተ ኪዳንና ወለተ ማርያም ይባላሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። አመሰግናለሁ። እንደምን ቆያችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ አባታችንና ፈጣሪያችን መምህራችን ኢየሱስ ክርስቶስ ከእናቱ ጋር ሆኖ እዚህ ተአምር ያደረገበት ቦታ ላይ ነው የመጣ ነው። እንደ እግዚአብሔር ፈቃድ ይህን መንገድ ውጣ ውረዱን አቀበቱን እግዚአብሔር ኃይል ጉልበት ሆኖን ከዚህ ከተቀደሰው ስፍራ ላይ ቅዱሳን እልፍ አእላፋት መላእክቶች እመቤታችን ድንግል ማርያምና ዓለምን ለፈጠረ ለመድኃኒታችን ለኢየሱስ ክርስቶስ ሰግደው ዘምረው እመምህረት ብለው ስያሜ የሰየሙባት ቦታችን ጻድቁ አባታችንም አቡነ ተክለ ሃይማኖትን የዚችን ቅድስትና ንጹሕ የሆነች ታሪካዊ ቦታ ታሪኳን አስቀድመው ያውቁ ስለነበረ ከኢየሩሳሌም ቅድም እንደነገርኳቸው የኪዳነ ምሕረትን ጽላት አምጥተው በአካባቢው ላይ ብዙ ሕሙማንና ድውያን ነበሩ። ብዙ አጋንንትና ርኩሳን መናፍስት የሰፈረበት አካባቢ ነበርና በጸሎታቸው ኃይል አጥፍተው
በእመቤታችን ስም የኪዳነ ምሕረትን ቤተ መቅደስ ባለ 3 የወርቅ ጉልላት ሰርተው ከዚህ ቦታ ላይ ነው ሲቀድሱ የመላእክት አለቃ ቅዱስ ሚካኤል በዲያቆን ተመስሎ የተገለጠበት ቦታ ይሄ ነው። ገሉን ማታ ላይ ወይም ደግሞ ጠዋት እንተረጉምላችኋለን። እንግዲህ ይሄ ቦታ እንደምታዩት ቅድም ስንመጣ የገለጽኩላችሁ ወይል ይባላል። የወይል ዛፍ ነው። እመቤታችን ቅድስት ድንግል ማርያም እልፍ አእላፋት ቅዱሳን መላእክት ዛሬ የመለከት ምስል ይዘው ቅዱሳን መላእክት የተሳለ ስዕል አድኖ አይታችሁ ከሆነ እመቤታችን ከመካከል ሆና መላእክቶች ቅዱሳን መላእክት ከበዋት ቀስተ ደመና ከሰማይ ወርዶ ወይል ዛፍ ላይ ተክሎ በስዕል አድኖ ላይ የምትገለጥባት ታሪካዊ የወይል ዛፍ ናት። እንዳያችሁት ከአሁን በፊትም ከኛ ጋር የመጣችሁ ሰዎች ፍሬው አይረግፍም፣ በበጋም በክረምትም ቅጠሉም አይደርቅም፣ ፍሬውም አይረግፍም፣ እንደዚሁ እንደነበረች ናትና የእግዚአብሔር ተአምራት የእግዚአብሔር ምስጢራት የሚገለጥበት ቦታ ላይ ነው። እዚህ ቦታ ላይ ቅዱስ ዑራኤል እንግዲህ መድኃኒታችን ኢየሱስ ክርስቶስ ትንቢቱ ቃል ይፈጸም ዘንድ በመልዕልተ መስቀል በተሰቀለ ጊዜ ቅዱስ ዑራኤል የክርስቶስን ክቡር ደም በብርሃን ጽዋ ተቀብሎ በዓለም ላይ በክርስቶስ በክቡር ደሙ ከባረካቸው ከቀደሳቸው ልዩ ምርጥ ወይም ደግሞ ቅዱስ ቦታዎች መካከል አንዱ ይህ የእመ ምሕረት ተራራ ነው። በድርሳኑ በስፋት ተመዝግቦ ይገኛል። ማታ ማታ ላይ ቅዱሳን መላእክቶች ማለት ነው ልክ በኮከብ አምሳል ይሄ ወቅት አለው። ምናልባት በጸሎት በሱባኤ እዚህ ቦታው ላይ ለሚያሳልፉ ሰዎች የሚገለጡበት ቦታ ነውና ይህም ደግሞ በቅርብ ያሉ አባቶች እነሱ የሚመሰክሩት ጉዳይ ነው። ደግሞ ልዩ የሚያደርገው ምንድን ነው? እዚህ ቦታ ላይ ቀኑን ሌሊቱን ሙሉ የቅዳሴ የማህሌት የምህላ ድምፅ የሚሰማበት ልዩ ቦታ ነው። በተለይ ቀናቶች አሉ አባቶቻችን ሲነግሩን ወር በገባ በ1 በ7 በ12 በ16 በ19 በ21 በ22 በ23 በ24 በእነዚህ ቀናቶች የተለየ የማህሌት ድምፅ ይሰማል ሌሊቱን። ቀን ላይ ደግሞ ወጥ የሆነ ያልተቆራረጠ የቅዳሴ ድምፅ የሚሰማበት እጅግ በጣም የተለየ ቦታ ነው። ይሄ እረኞች ጭምር ምስክርነት የሚሰጡበት ከብቶች ሲጠብቁ ስለሚሰሙ ምስክርነት የሚሰጡበት ቦታ ነው። የማህሌቱ ድምፅም እንደዚሁ ከበሮ የሚሰማበት ቦታ ነው። በአፈ ታሪክ የሚነገር ሳይሆን እያንዳንዱ ታሪክ የዚህ ቦታ ታሪክ በቅዱሳት መጻሕፍት ላይ ተመዝግቦ ሰፍሮ የሚገኝ ቦታ ነውና አሁን አባታችን አቡነ ተክለ ሃይማኖት እንግዲህ በታሪክ የተለያያችሁ በመንግስት በሳይንሱ የታሪክ ምሁራኖች ትኖራላችሁ። መካከል ላይ ግራኝ አህመድ ኢትዮጵያን ወሮ ገዳማትና አድባራትን እያቃጠለ በነበረበት ዘመን ይሄ በጣም ጠላትን ለመከላከል ከባህር ጠለል በላይ ከፍተኛ ቦታ 3500 ሜትር ከፍታ ስላለው ከተለያዩ የሀገሪቱ ክፍል ላይ ያሉትን ጽላቱን፣ ንዋየ ቅድሳትን፣ ወርቁን፣ ብሩን እያመጡ ከዚህ ቦታ ላይ ነው ሲሸግሽጉ የነበረበትና የኪዳነ ምሕረት ቤተክርስቲያን ባለ 3 የወርቅ ጉልላት ተክልዬ የሰሩትን ባለ 3 የወርቅ ጉልላት ቤተክርስቲያን ግራኝ አህመድ ሊያጠፋ ሲወጣ ከቅዱስ ዑራኤል ቤተክርስቲያን ጋር በተአምራት እዚህ ቦታ ላይ የተሰወሩበት ቦታ ነው። የተሰወሩበት ምክንያት እግዚአብሔር በተአምራት እንግዲህ ቅድም እንደነገርኳችሁ ከተለያዩ የሀገሪቱ ክፍል ከጠላት አሽሽተው ነው ከዚህ ከከፍተኛ ተራራ ላይ ወይም ደግሞ ከዚህ ከቅዱስ ቦታ ላይ አምጥተው የሸሸጉትና የኪዳነ ምሕረት ቤተክርስቲያን በዚህ ቦታ ላይ ተሰውራለች። ይሄ በባህልና ቱሪዝም ተመዝግቦ ያለ ነው። እኔ የምናገረው አይደለም። ቅዱሳት መጻሕፍት ስለ ቦታው የሚያረጋገጫ የሚሰጥ ቅዱሳት መጻሕፍት አለ። ጠዋትም ማታ ካልደከመን እንማማራለን፣ እንተረጉማለን። ነገር ግን ጠዋት ግን ከቅዳሴ መልስ ታምሯን ሰብተን ተባርከን እንመጣለን ማለት ነው። ታምሯን ድርሳኑን እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ከልጇ ከመድኃኒታችን ከኢየሱስ ክርስቶስ ጋር በዚህ ቦታ ላይ ያደረገችውን ገቢረ ተአምራትና የቦታውን ስያሜ ታሪክ ሰምተን ተምረን እንመጣለን ማለት ነው። አሁን ይህ የምታዩት ዙሪያውን ይታያችኋል። የጥንት እንትን አቡነ ተክለ ሃይማኖት የሰሩት እንትን ካብ አለ። በዚህ በኩል አይታያችሁም? እኔን ትከተሉኛላችሁ። ከዛ በኩል እንትን አለ ምንድነው የተቆፈረ ለውሃ እንዳይገባ ወደዚህ ማለት ነው። እና እሳቸው የገነቡት ግንብ ነው። ይሄ ዙሪያውን
ዙሪያውን እስከዛ ድረስ እሳቸው አቡነ ተክለ ሃይማኖት ጻድቁ አባታችን አቡነ ተክለ ሃይማኖት የገነቡት ግንብ ነው። ይሄ እዚህ ጋር የምታዩት እንጨት እንዴት ተቆርጦ ተቀመጠ ብትሉኝ አንድ እናት ከደብረ ሊባኖስ የመጡ እማሆይ ወለተ ሥላሴ የሚባሉ እናት አስቀድመው ገዳም ባለበት ድርሳን፣ ገድል፣ ተአምር ይነበባል ተረጎማልና ሁልጊዜ ይሄ ስለዚህ ቦታ ተአምር ሲሰሙ ይሄ ቦታ ስሙ ደስ ይላል፣ ይህም ቦታ ሄጄ ማየት አለብኝ ብለው አባቶችን እየጠየቁ አካባቢውን እየጠየቁ መጥተው እዚህ ቦታ ላይ ታሪኩ የቦታው ገቢረ ተአምራት ተነግሯቸው እኔን መሰሉ መናንያን አስተባብሬ የኢትዮጵያን ሕዝብ ሳንቲም ለምኜ የእመቤታችን ቤተ መቅደስ መቃኞ ቤተ ክርስቲያን እሰራለሁ ብለው አንድ እውነታ ማረጋግጥላችሁ ማለት ነው። የአካባቢ ይሄ የመጣንበት የቅዱስ ጊዮርጊስ ቤተ ክርስቲያን ቀበሌ ማህበረሰቡ ሳይቀር የአካባቢው ነዋሪ ማህበረሰብ ቤተ ክርስቲያን እንዲሰራ በፊርማ አረጋግጦ ለወረዳው ቤተ ክህነት ማለት ነው እውቅና ከተሰጠ በኋላ ሴትዮዋ ይህን ቤተ ክርስቲያን መቃኞ ቤተ ክርስቲያን ሳይሰሩ በሕይወተ ሥጋ ተለዩ እና ያንን ታሪክ አሁን እኛ ለማስቀጠል እሳቸው ካላቸው በመንፈስ ቅዱስ ተመስጠው ከመንግስት እውቅና ሳይሰጥ ነው ሊሰሩ የነበረበት። እኛ ግን አሁን እንደ መድኃኔዓለም ፈቃድ እንደ እግዚአብሔር ፈቃድ ወደ 3 ዓመትና 4 ዓመት ይሆናል ይህን ተከራክረን ወረዳው ላይ ያሉት አብዛኞቹ ክርስቲያኖች ስለሆኑ የአባቶቻችንን ታሪክ ማስቀጠል አለብን ብለው ፈቃድ ሰጥተውን ይህንን ቦታ አሁን የነበረውን ወይ ጥንት የአባቶቻችን ታሪክ ለማስቀጠል ቦታውን ተረክበን እንገኛለን ለማለት ፈልጌ ነው። ስለዚህ እንደ እግዚአብሔር ፈቃድ የኢትዮጵያ ይህንን የተቀደሰ ስፍራ በመላው ኢትዮጵያ ወይም ደግሞ በመላው ዓለም ያላችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች ከዚህ ከተቀደሰው ስፍራ ኢየሱስ ክርስቶስ ከእናቱ ጋር ሆኖ ከቅዱሳን መላእክት ምስጋና ከሰማባት ክርስቶስ በደሙ ከቀደሳትና ከባረካት ልዩ የቃል ኪዳን ቦታ መታችሁ እንድትባረኩና ቤተ መቅደሷንም እንድትሰሩ መንፈሳዊ ጥሪ እያስተላለፍን መርዳት ለምትፈልጉኛ በማቴሪያል ገንዘብ አንቀበል። በእርግጠኝነት እዚህ ቦታ ላይ እኛ አሻራችንን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ሆኖ ከቅዱሳን መላእክት ምስጋና ከሰማባት እንደገናም ደግሞ ኋላ በመላእክት አለቃ በቅዱስ ዑራኤል አማካኝነት በክቡር ደሙ ከቀደሳትና ካነጻት ቦታ ላይ የታሪክ አሻራችንን እናስቀምጣለን የምትሉ እናቶች፣ አባቶች፣ እህቶች፣ ወንድሞች ካላችሁ ገንዘብ አንቀበልም። ማቴሪያል የምትገዙልን ሰዎች ካላችሁ ማለት ነው። አሁን ምናልባት እንደዚህ እንሰራለን ብለን ስሜታዊ ሆነ አንነሳም። ለምን የመጣንበትን አቀበቱን ታውቁታላችሁ። በቀላል ገንዘብ የሚሰራ አይደለም። ህንፃ ቤተክርስቲያንም እንሰራለን ብለን አሁን አንነሳም። የቀደሙት አባቶቻችን ቅድስናውም ስላላቸው በጸሎት ከፈጣሪ ጋር እየተነጋገሩ መስዋዕተ እግዚአብሔር እየሰዉ ከፈጣሪ ጋር በጸሎት እየተነጋገሩ ነው ያንን ባለ 3 የወርቅ ጉላት የሰሩት። እኛ ግን እንደ እግዚአብሔር ፈቃድ በንስሐ ውስጥ ሆነን አባቶቻችን ሰላም ለኪ እያሉ ሱባኤ ገብተው እየጸለዩ በዚህ ቦታ ላይ አስራት በኩራታቸውን ለሚያደርጉ ሰዎች እየጸለዩ እነዚህ የኢትዮጵያ መልካም የኢትዮጵያ ህዝበ ክርስቲያን የኢትዮጵያ ወጣቶች አሻራቸውን እዚህ ቦታ ላይ እንዲያኖሩ በኮንቲነር ነው እኛ ያሰብነው። ኮንቲነር ሆኖ ዘመናዊ ሙቀት ቅዝቃዜ ስለሆነ ከውስጥ በችፖድ አለ በፕላን ማለት በፕላን እንትን ብለናል። በፕላን እየወጣ ነው። የተገጣጣሚ ኮንቲነር አለ አይደለ? ማንኛውም ሰው በገመድ በገደል ላይ ጎትቶ የአካባቢው ማህበረሰብ እድርተኞች ስላሉ እንደሚያመጡት የተወሰነ ሳንቲም ተከፍሏቸው እንደሚያመጡ ተነጋግረናል። እዚህ ቦታ ላይ ግን ህንፃ ቤተክርስቲያን እንሰራለን ማለት ዘበት ነው፣ አንዋሽም። በኮንቲነር ግን 100% የእመቤታችን የቅድስት ድንግል ማርያም ማለት የቅድስት ኪዳነ ምሕረትን ቤተክርስቲያን እንሰራለን። የቅዱስ ዑራኤልንና የአቡነ ተክለ ሃይማኖትን ህንፃ ቤተክርስቲያን አባቶች ዋሻ እየፈለፈሉ ነው። አሁን ሄደን እናገኛቸዋለን ባይናችሁ ማለት ነው። ስለዚህ አባቶች ሳይኖሩ አሉ አንላችሁም። ያልተጻፈ ታሪክ እናነብላችሁም። ቦታውን አይታችሁታል። እስካሁን እስኪ ከናንተ ጥያቄ ልጠይቃችሁ። በኢትዮጵያ ብዙ ሀገራችን በብዙ ቅዱሳን አባቶቻችን በኪደተ እግራቸው የተባረከች የተቀደሰት ቦታ ነች። በርካታ ቅዱሳን መካናቶች አሉ። ግን ከነዛ ውስጥ እናንተ የታያችሁ ወይም ደግሞ የተሰማችሁን ስሜት እዚህ ቦታ ላይ ምስክርነት እንድትሰጡ ጋብዛችኋለሁ። በዚሁ አጋጣሚ ምናልባት ቦታው ምን እንደሚመስል ለተመልካቾች ጭምር ምስክርነት እንድትሰጡ ማለት ነው። ከእናቶችም ከእህቶችም ከወንድሞችም እድሉን እንሰጣችኋለን። እናንተ የተሰማችሁን ስሜት ለተመልካች እንድታቀርቡ ማለት ነው።
እና እንትኑን ካቡን እንዋለን ተክል የገነቡትን ግንብ የዮሴፍና ሰሎሜ ዋሻዎች እና አቡነ ተክለ ሃይማኖት ደጀ ሰላም ጸበሉ አለ። እሱን እንትን እንላለን። እዚህ ጋር መጨረስ ያለብን ነገር እንጨርስ እድሉን ለማልስት በፈቃደኝነት ምስክርነት ስላያችሁት ነገር ማለት ነው። ስላያችሁት ነገር አሜን። የተከበራችሁና የተወደዳችሁ ሕዝበ ክርስቲያን እንኳን በሰላም ወደዚህ ቦታ ፈጣሪ ፈቅዶ ወደዚህ ቦታ አገናኘን። ፍቅረ ማርያም እባላለሁ። ወደ ጻድቃኔ በሚሄድበት ሰዓት ነው ስለዚህ ቦታ ታሪክ የሰማሁት። እጅጉኑ በስራ ተቸግሬ የነበርኩበት ሰዓት ነው። ስራ ላይ እየሰራሁ ባለሁበት እንግዲህ ብዙ አይነት ፈተናዎች ይመጣሉ፣ በቤተሰብ በስራ በተለያዩ ሁኔታዎች ማለት ነው። እጄ ላይ ብር አይቀመጥም ሙሉ ለሙሉ ማለት ነው። እና ይህንን ቦታ ስሰማ በ14 ወይ በ15 ጉዞ አለ። በጣም ትልቅ ቦታ ነው፣ አስገራሚ ቦታ ነው። ፈጣሪ ፈቀደለት ነው ቦታው ላይ የሚገኘው የሚል ነገር ሰማሁኝ። ስለዚህ አቅሜን ማድረግ አለብኝ ብዬ ጥቂት ነገር እዛ ቦታ ላይ አደረኩኝ። ግን ከዛ ጉዞ ጀምሮ ይሄኛውን ቀን በጣም ነበር ስጠብቀውና ስጓጓ የነበረው። ምክንያቱም ውስጥ ያለው ነገር በሙሉ መፍትሄ እዚህ ቦታ ላይ ያገኝበታለሁ ብዬ ስላመንኩኝ ማለት ነው። ግን እዚህ ቦታ ላይ እንዳልመጣ ብዙ አይነት ነገሮች ሲያጋጥሙኝ ነበር በፈተና ማለት ነው። እና ትላንት ማታን ጨምሮ እስከ ዛሬ ጠዋት ድረስ ኦልሞስት የመጨረሻው ሰዓት ላይ ነው የገባሁት መኪና ላይ ራሱና በመምጣቴ በጣም ደስ ብሎኛል። መንገዱን እየመጣውኝ ራሱ ብዙ ነገሮች ውስጤ ሲቀሉኝና ራሴን ሲያመኝ የነበረውን ሂደት ነስርም አለብኝና ያ ነገር እየቀለለልኝ ተመልክቻለሁኝ። አሁን ብቻ አይደለም ወደፊትም ደግሞ የአቅሜን ለማድረግ ወጣቶችንም ይህን እድል ለማቅረብና ቤተሰቦቻችንም እንዲሳተፉ ለማድረግ የአቅሜን እጥራለሁኝ። አመሰግናለሁ። አሁን ይዞ ሄደ። ሲሄድም በእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታችን ኢየሱስ ክርስቶስ ታይቶ ተነጋገረው። ክርስቶስ ታይቶ ተነጋገረው። ወዳጅ ተክለ ሃይማኖት እኔ ከአንተ ጋር ስላለው በሄድክበት ሁሉ አትፍራ፣ ወደምትሄድበት ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልን እያስተማርክ ሕዝቡን በእኔ ስም አሳምን። ይህንን ከተናገረው በኋላ ከእሱ ተሰወረ። ከዚያች ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄድ ጀመረ። ጌትነቱንም የምትናገር ወንጌልን የሸዋን ክፍለ ሀገር ሁሉ እየዞረ አስተማረ። ወደ እነ ስድስቴ ወርዶ ዊፋት ወደምትባል ልዩ ስማ ዊፋት ወደምትባል መመረ ተራራ ላይ ደረሰ። ወደ ተራራ በወጣ ጊዜ በላዩ ላይ አጋንንት ሲደለፉ አገኛቸው። ድምፃቸው ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጉርጥ ይጯጯሃሉ። አባታችን ተክለ ሃይማኖትም ወደ እሱ እስኪደርሱ ድረስ ዝም አላቸው፣ ጊዜው መሽቶ ነበርና። ብፁዕ አባታችን የተሸከማችሁን ሰዎች ፈጥናችሁ ወደ እኔ አምጧቸው አሏቸው። ወደ እሳቸውም ሲያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚች አገር እንመለስ እያሉ በመማል ጥቁር ባሪያ አምሳል እየወጡ ሄዱ። ዝንጀሮ መስለው ይወጡ አሉ። ሸሽተው ከዱር ከገደል የገቡ ድውያንም ዳኑ፣ እውራንም አዩ። ከዚህ ያሉ ሰዎች ይህ ተአምራት ባዩ ጊዜ አባታችን በረከትን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። እኔስ በፈጣሪ ስም አምላችኋለሁ ሳትጠመቁ በረከትን አልሰጣችሁምና የአጋንንት ወገኖች ናችሁና አላቸው። የዳኑትም ያገሩ ሰዎች አባታችን የያሰን ሁሉ እናደርጋለናል፣ ከእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አሏቸው። በባህር በቀላያትም ያለ ሌላ አምላክ የለምና እሱ ይገላል፣ እሱ ያድናል፣ እሱ ያከብራል። ምን የሚሳነው ስራ የለም። ለእንደዚህ ያለውን ንጉሥ እመኑበት፣ የዘላለም ሕይወት ታገኙ ዘንድ ይህንን የሚመስለውን ሁሉ ብፁዕ አባታችን እስኪ ነጋ ሲያስተምራቸው አደረ። እነዚህም ሰዎች ይህ ድል የነሳኸው አምላካችን አንተ ከእኛ ዘንድ ከሄድክ ይገድለናል፣
ገንዘባችንም ሀገራችን ያጠፋብናል፣ ምን እናድርግ አሉት። ክቡር አባታችን ተክለ ሃይማኖት ፈጽማችሁ በእግዚአብሔር ታመናችሁ በምንም አሸንፋችሁም፣ ይህ ጋኔን ደካማ ነውና ሲያሳምማችሁ ኖረ። ወንዶች ሴቶች ልጆቻችሁን ሀገራችሁንም ገንዘባችሁንም ያጠፋባችሁ ነበር። ዛሬስ ሄዳችሁ ለሀገሩ ሰው ሁሉ ንገሩ፣ የታመመበት በሽተኛውን ሁሉ ይዞ ይምጣ። የፈጣሪን ኃይል ታዩ ዘንድ እርሱ ሳትጥሩ ዋጋ ሳትሰጡት ያድናችኋልና። እነሱም ደስ አላቸውና ደስ ብሏቸው ተነስተው ወደ ቤታቸው እየሮጡ ሄዱ። ለሀገሩ ሰው ነገሩ። የሀገሩ ሰው ሁሉ ደስ እያላቸው ተሰበሰቡ። በሽተኞችንም ሰበሰቡ። ቁጥራቸው 12 አንካሳ፣ 13 ጎባጣ፣ 7 ጋኔን የሚጥላቸው 10 ዕውራን ነበሩ። በአልጋ እየተሸከሙ አመጧቸው። ገና ከአባታችን ከተክለ ሃይማኖት ዘንድ ሳይደርሱ በሩቅ ባዩት ጊዜ አንተ ክፉ ሰው የከተታ የጽላልሽ አውራጃ የተውንልህን አይበቃህምን? ከዚህ ከመምህረት ልታሳድደን መጣህን? እያሉ ያደሩባቸው አጋንንት ጮኹ። ዘወትር እንዲህ እየፈጠንክ ስትሄድ በእግርህ ነው ወይስ በነፋስ ትቀመጣለህን? ከአንተ የምንሸሽበት አጣን። አሁንም መከራ አታጽናብን፣ ወደን እንሄዳለን አሉ። ብፁዕ አባታችንም የተሸከሟቸውን ሰዎች ፈጥናችሁ ወደ እኔ አምጧቸው አሏቸው። ወደ እሱ ሲያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚች ሀገር እንመለስ እያሉ በመማል በጥቁር ባሪያ አምሳል እየወጡ ሄዱ። ዝንጀሮ መስለው የወጡ አሉ፣ ሸሽተው ከዱር ገደል የገቡ አሉ። ድውያኑም ዳኑ፣ ዕውራኑም አዩ። ከዚያም ያሉ ሰዎች ይህን ተአምራት ባዩ ጊዜ አባታችን በረከትን እንቀበል ዘንድ ባርከን እያሉ ከአባታችን ከአቡነ ተክለ ሃይማኖት እግር ስር ወደቁ። ጸሎትና በረከታቸው በሁላችን ለዘላለም ይኑር። እንግዲህ አባታችን አቡነ ተክለ ሃይማኖት በዚህ ቦታ ላይ ያደረጉት ገቢረ ተአምራት እኔ ቁንጽል አድርጌ ነው ከገድሉ ላይ ፎቶ አንስቼ ነው። ገጽ 131 ኢቲስ አቡነ ተክለ ሃይማኖት ከግዕዝ ወደ አማርኛ የተረጎመው ገድል አለ። ገጽ 131 ላይ በሙሉ ይህን ቦታ ነው የሚያነሳው። እንዲሁም ደግሞ አቡነ ዜና ማርቆስ ገድላቸውም ላይ ከአባጽጌ ዜና አንስተው ይህን ቦታ ያነሱታል። በዚህ ቦታ ላይ ያደረጉትን ተጋድሎና በአንድ ቀን ይህንን ርኩሳን መናፍስት አስወግደው በአልጋ የመጡትን የፈወሱበት ቅዱስ ቦታ ነውና ከዚህ መምጣታችን ለእኛ እውነትም ለመናገር ከአይምሮ በላይ ነው። ከአይምሮ በላይ ለእኔ ድንቅ ነው። እዚህ ቦታ ላይ መምጣቴ በተከታታይ በ3 ለ4 ጊዜ መጥቼ መባረኬ እግዚአብሔርን አመሰግነዋለሁኝ። ሌሎቹም ያልመጡት በተለያየ ደዌ የተያዙ ማንነቱ ከዚህ ቅዱስ ቦታ ላይ ተፈውሰው ለምስክርነት እንዲያበቃቸው እግዚአብሔር እርዳቸው እላለሁ። አሁን አባታችን አቡነ ተክለ ሃይማኖት የገነቡትን ግንብ ከኔ ጋር እየዞርን አሳያችኋለሁ። ከዚህ ጋር ይታያችሁ ትክክለኛ ግንብ መሆኑ የሚታየው በዚህ ጋር የምታዩት ከዘመናት ስላስቆጠረ ነው። ይሄ ሳር የበቀለበት ይሄ እንዳለ አድቆ አባታችን አቡነ ተክለ ሃይማኖት የገነቡት ግንብ ነው። የዙሪያው ነው የምታዩት ማለት ነው። ስራቅ ይሄ ነው። ቤተልሔም እዚህ ጋር ነው። ቤተ መቅደሱ እዚህ ነው። ከዚህ ነው ቅዳሴ ሲገቡ ቀጥታ በምስራቅ በር የሚገቡት ማለት ነው። እና ትክክለኛው የቤተልሔሙ ቦታ ይሄ ነው። የተክለ ሃይማኖት ደግሞ የኪዳነ ምሕረትን ህንጻ ቤተክርስቲያን የሰሩት ያው ከቤተልሔሙ በስተ ምስራቅ ፊት ለፊት ላይ ነው ማለት ነው። ሰላም ለኪ ይህንን አሁን በቅርብ ነው የፈለፈሉ ያሉት ነባር ዋሻዎች አሉ። የዮሴፍና ሰሎሜ ዋሻዎች አሉ። እነሱ በባህልና ቱሪዝም ስለተያዙ እነሱ አይነኩም። የበቁ አባቶችም እዛ ላይ ይጸልዩባት ስለነበረ ማለት ነው። ይሄኛውን ግን ያኛው በባህልና ቱሪዝም ስለተያዘ እዚህ ለዋሻ ለመፈልፈል ምቹ ስለሆነ አካባቢው ያው እዚህ ጋር እንግዲህ ብለው ጀምረዋል። ሌላም ቦታ ላይ የፈለፈሉ ነው፣ እናገኛቸዋለን። እነሱ ወደሚቀጥለው እንሂድ። ሰላም ለኪ
የምታዩት ዋሻ የዮሴፍና ሰሎሜ ዋሻ ነው። ብዙ ሺህ ዓመታት ያስቆጠረ ነው። እንደዚህ ስናየው የቅርብ ጊዜ ሊመስል ይችላል። በባህልና ቱሪዝም የተመዘገበ ታሪካዊ ዋሻ ነውና የበቁ አባቶች ተዘቅዝቀው ከአንገታቸው የሚጠመቁበት እንደ ባህር ነገር ሰርተውበት የበቁ አባቶች ውስጥ ላይ የሚጠመቁበት በአንገታቸው ተዘቅዝቀው የሚጠመቁበት እንትና እና መውጣት ከቻላችሁ በመሰላል ወጣችሁ ማየት ትችላላችሁ። የዮሴፍና ሰሎሜ ዋሻዎች አንደኛው ይሄ ነው። አንደኛው ወደ ውስጥ የሚያስገባ አባቶች ሸራ ወጥረው የሚቀመጡበት ከታችን ተለፍት ያለው ዋሻ ነባሮቹ ማለት ነው። እና አሁን ከዋልድባና ከማህበረ ስላሴ የመጡ አባቶች እነዚህ ነባር ስለሆኑ መነካካት ስለማይችሉ በቅርስ ስለተመዘገቡ ቅድም እንደተመለከትነው ሌላ አዳዲስ ዋሻዎች እየፈለፈሉ ይገኛሉና እንግዲህ ዋሻዎቹ የጥንቶቹ ናቸው። በላዩ ላይ አባቶች የበቁ አባቶች ስላሉ ንፋስም ለመከላከል የተለያየ እንትን ጋርደው እንደ እንትን ነው ሾልከው የሚገቡትና ለጸሎት በዓት እዚህ ቦታ ላይ ነው የምታዩት። እንግዲህ ምድረ በዳ ነው። በአካባቢው መንደር የሚባል የለም። መንደር የሚባል ሰው የሚባል የለም። ፍጹም ከእግዚአብሔር ጋር የሚገናኙበት ትክክለኛ ቦታ ይሄ መሆኑ አይን አይቶ ልብ ይፈርዳልና ቦታው ይሄ ነው። ቀጣይ ደግሞ ደጀ ሰላም አለ። ፕሮግራማችን ይቀጥላል። ሰላም ለኪ ተክለ ሃይማኖት የምታዩት አለት ነው። እመቤታችን ቅድስት ድንግል ማርያም ተገልጻላቸው ከአለት ላይ ያፈለቁት የምታዩት ባህር ውሃ ነው ማየት ይቻላል። በክረምት አይጨምርም፣ በበጋ አይቀንስም። እንግዲህ እጹብ ድንቅ የሚያሰኘው የተክልየ ጸበል ይሄ ነው። ውሃ ቁልቁል ይፈሳል እንጂ ሽቅም እንደላይ ጊዮርጊስን ስገጃው ጊዮርጊስ እዛ ጋር ይታያል። ግን ዳገቷ ነች እቺ የመጣንበት ይሄን መሰለ። ስንመለስ ደግሞ
መቀባት እንኳን አይቻልም። እህል ስለበላ ነው። በጣም ታምራዊ ጸበል ነው። ተክልዬ ከአለት ላይ ያፈለቁት ጠበል እጹብ ድንቅ የሚያሰኘው ይሄ ነው። የምታዩት እንግዲህ የአባታችን አቡነ ተክለ ሃይማኖት፣ የአቡነ ዜና ማርቆስ፣ የአባ ሳሙኤል የደብረ ወገግና የአባ ጽጌ ድንግል፣ የአባ አንበሴ የደብረ ሀዘሮ ደጀ ሰላማቸውን በሙሉ የምትመለከቱት ውስጥ ላይ እንገባለን። ውስጡ እንደምትመለከቱት ከዘመን ብዛት ከአያያዝ ጉድለት ይህንን ይመስላል። በጣም ሰፊ ነው። በደለል ስለተሞላ ነው እስከዚህ ድረስ ነው። በዚህም ያስኬዳል፣ በዚህም ያስኬዳል። በዚህኛው ደግሞ በጀርባ ደግሞ አለ ሌላ እንደዚሁ ተመሳሳይ ይህንን ይመስላል። ይሄ ደጀ ሰላማቸው ነው። ደጀ ሰላም ነው። አጠቃላይ እስከ ዘላለም ድረስ የተመሰገነ ይሁን። አባቶቻችን በመሀል አንጥቶ አቆይቶ እኛ እንድንከበር ግርማ ሞገስ እንዲሆኑ በጸሎት እንዲያስቡን የበረከት አባቶች ከተለያዩ የኢትዮጵያ ገዳማቶች ከዋልድባ ከማህበረ ስላሴ እንዲሁም ደግሞ ከሰባት ደጅ መድኃኔዓለም የመጡ ከተለያዩ ገዳማት የተውጣጡ ናቸው። ሌሎቹ ደግሞ አባቶች እንደዚሁ ሌላ ጥሪ ሊያደርጉ ሄደዋልና በርካታ እንግዲህ እዚህ ተራራ ላይ ምድረ በዳ ነው፣ ቅጠል ነው የሚባለው። እንግዲህ እህል አለ የምትሉት ነገር ካለ እናንተ ምስክር ናችሁ። ቀጥታ ከፈጣሪ ጋር ትክክለኛ የሚገናኙበት ቦታ መሆኑን ምስክርነት ሰጥተው ነው እዚህ ቦታ ላይ የመጡት። በአባቶች ፊት የምነግራችሁና የእነሱ በረከት ይድረሰን፣ የአባቶቻችን በረከት ይድረሰን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ለዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ቅድስት በምትሆን በጽርሐ ጽዮን በሐዋርያት ላይ የወረደ የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት የአባቶቻችን በረከት በሁላችን ላይ ለዘላለሙ ይኖር። የሰላም መንገድ ያድርግልን። አሜን። እሺ አባቶቻችን በትረ ሙሴያቸውን እየተሳለማችሁ ትሄዳላችሁ። የተወሰነች ነገር ካላችሁ በሽንበራ የሚሆን ጣል አድርጉላችሁ። እነሱ ትክክለኛ ኦሪጂናል የክህነት እንትን መናንያን ነን መባረክ አንችልም ብለው እውነታውን ነው የሚናገሩትና ይሄ ደግሞ ፍጹም እግዚአብሔር ያለበት ቦታ ስለሆነ እውነታውን ነው የሚናገሩት። ለዛ ነው እኔ በዲቁና ክህነት የስልጣን ያረኩትኝ። በትረ ሙሴያቸውን ለበረከት እየተሳለማችሁ መሄድ ትችላላችሁ። በስመ አብ ዘመን ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን 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 አሜን።
ቦታዋን ሲጎበኙ ጌታችን ቃል ኪዳን ስለሰጣት እችን ሀገርማ እመምህረት ብለው ሰይሟት በታምረ ማርያም ወለኝ ላይ እንደምናገኘው ማለት ነው። እና እዚህ ላይ ተቀምጣበታለች ነው በስደቷ ጊዜ ይባላል። እና ስለዚህ ይህ ቦታ ላይ አቡነ ተክለ ሃይማኖት ኪዳነ ምሕረትን ተክለው ሄዱ ይባላል። እሷ ተሰውራለች በግራኝ መሐመድ ጊዜ ነው ይባላል። ከዛ በመቀጠል ደግሞ ቆይተው በኋላ አንድ መለኩሴ አባ ወደ ማርያም የሚባሉ በ1919 መምህረት አውርደው ተዝ ታቦቷን ጥግ ተከሉ። አሁን አላያችኋት እንደሆነ ብቅ ብትሉ ስታይ ነበር። በቃ ደልዳላው ላይ ያለችው እሷ ነች ኪዳነ ምሕረት። አዎ በዛ ምሳሌ ከዚህ ላይ ወርዳ እዛ ተተከለች በዛ መምህረት ይሉናል። እንደዛ እየተባለ ለእሷ ዘበኛ ነኝ እሱ አባቴ ነው። አሁን እንግዲህ ለኛ አሁን ስላየው አገናኛቸው ብቻ ተለፋይ ቻለው ጠዋት እውነት ነው። እኔ አሁን የሰበካ ሊቀመንበር ነኝ። አንኮበር ሳቡዬ ነው የመጣሁት። ጥሩ ነው። በጣም እናመሰግናለን። እንኳንም አገኘኖት። በረከቶ ይድረሰን አባታችን። እሺ ሁላችንም ተባርከን። አሜን አሜን። እዛው ላይ ቤተክርስቲያን ለማቋቋም ነው እያሰብን ያለን እና ደግሞ በዚሁ ላይ ተጨማሪ አሁን እቺ ቤተክርስቲያን እንደምታዋት በገደል ተከበበ የታይናለች። እንደዚህ እንደናንተ ደካማ ሲመጣ አይጎበኟትም። ወታቸው ደሃ ነች። ጧፍ ዕጣን በተቻላችሁ የለም። እሺ እናደርሳለን። ይኸው እናደርሳለን። እና ለእናንተም ያው ይደክማችኋትን ግን ያለ በረከታችሁን ለፍልሰታው ለፍልሰታ በጸሎታ እንትን እንላለን። ጧፍ ዕጣን እሺ በበጎ አድራጊ ነው ያለችው ማለት ነው። እሺ አሁን ባዶ ነው። ያው ትንሽ የአቀማመጧ ሁኔታ ከለላ ሆነ ምንም አታገኝም። ለትራንስፖርትም ለመንገድም ለሁሉም አስቸጋሪ ስውር ናት። በቃ እንግዲህ እግዚአብሔር እናመሰግናለን። እርሶም አይምሽቦት ማታም እንወያያለን፣ እናቀርባለን። እግዚአብሔር ይፍቀደው። ሰላም አምሹ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆይታችኋል? ዛሬ የምንገኘው ከአዲስ አበባ 160 ኪሎ ሜትር ተጉዘን ከደብረ ብርሃን ደግሞ ለ30 ኪሎ ሜትር ያህል ተጉዘን ከመኪናችን ወርደን ደግሞ ለ10 ደቂቃ ያህል ተጉዘን በሰሜን ሸዋ ሀገረ ስብከት በቁንዲ ቅዱስ ጊዮርጊስ ቤተክርስቲያን ነው የምንገኘው። በዚህ ስፍራ እንግዲህ ልዩ ልዩ ተአምራት የተደረጉበት ቦታ ስለመሆኑ በስፍራው ላይ እየተዘዋወርን ስናስጎበኛችሁ ነበር። አሁን ደግሞ በቁንዲ ቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ የሚያገለግሉ አባቶቻችንን ስለ ቦታው ያለውን ተአምራታዊ ደግሞ ምስጢራትን እንዲያስቃኙን ያላቸውን ነገር እንዲያካፍሉን ከነሱ ጋር ቆይታ እናደርጋለን። አባቶቻችን ይህ አካባቢ እንግዲህ አባቶቼ ከስያሜው ሲጀምር ቁንዲ በመባል ነው የሚታወቀው። ለተመልካቹ ግልጽ እንዲሆንላቸው እንግዲህ ቁንዲ በመባል የተሰየመበት ምክንያት ምንድን ነው ከሚለው ጥያቄ እንጀምር። እንግዲህ አባቶች እንደሚሉን ቁንዲ ሲባል የተሰየመው ስም ቁንዲ የምትባል ሰው አካባቢ ብዙ ሰው ስለሆነ
ስለሚደረግ ታዋቂነት ሰው ስለነበረች እሷ ስሟ ቁኝ የሚባል ሰው ነበረች የሚባል እዛ ተሰየመ አባቶች። መልካም እንግዲህ ሌላኛው ጥያቄ አሁን ያለ ነው ቅዱስ ጊዮርጊስ ቤተክርስቲያን ቅዱስ ጊዮርጊስ ውስጥ ነው። ቅዱስ ጊዮርጊስ መቼ ተመሰረተ የሚለውን ነገር እናነሳ። እሺ ይሄ ቁንዲ ጊዮርጊስ የተመሰረተው በ1801 ዓመተ ምህረት በራስ ሲሰገድ ዘመነ መንግስት የተመሰረተው በ1801 እንግዲህ በዚህ አካባቢ 217 እንግዲህ ረጅም ዘመናትን ያስቆጠረ ቅጥር አብያተ ክርስቲያናት ነው። ከዚህ ደግሞ ከቁንዲ ቅዱስ ጊዮርጊስ ደግሞ ከፍ ብለን እመምህረት ተራራን ከተራራው ላይ እናገኛለን። እንግዲህ ይህ ሚስጥራዊ ገዳም ነው። እስካሁንም ድረስ ደግሞ በርካታ ሚስጥራት በት የሚያነሱ አባቶች አሉ። እንግዲህ ይህም እመምህረት ተራራ ያለው ሚስጥራት አንዱ ደግሞ ለመጀመሪያ ጊዜ ደመራ የተደመረበት ቦታም ስለሆነ የሰማንበት ቦታም ነበረ። እንደው እስኪ የመምህረት ቅዱስ ኪዳነ ምሕረት ቤተክርስቲያን አሁን ላይም መሰሉ ሰምተናል። ይህን አያይዘው እንደው መምህረት ቅዱስ ኪዳነ ምሕረት ገዳም ምዕመኑ ሊያውቀው የሚገባውን ሚስጥራት በሙሉ ዘርዝረው ለተመልካቹ ያቀርቡ። እሺ፣ አመሰግናለሁ። እንግዲህ መምህረት ተራራ መድኃኔ ዓለም ክርስቶስ ሰማይና ምድር ሲዘረጋ በራሱ ስለ ተራራዋን ቁመት ያስቀመጣት ተራራ ነች። ስለራሱ በቃል ኪዳኑ ያስቀመጣት ተራራ ነች። በሰው ዘንድ ተፈልጋ በማንም ተፈልጋ የተቀመጠች አይደለችም። ሰማይና ምድርን ፍጥረታትን ሲፈጥር መድኃኔ ዓለም ክርስቶስ የፈጠራት ተራራ ነች። ከዚያም በመቀጠል ግን ጌታ በራሱ ፈቃድ በእኛ በሰራነው ፍዳ እኛ በሰራነው ኃጢአት የአዳምን ልጅ ከፍዳ ለማዳን ሲል ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሕፃን በሆነበት ዘመን እመቤታችን ሄሮድስ በነገሰበት ዘመን እመቤታችን ልጇን ይዛ ስትሰደድ የጸለየችበትና በቦታው ላይ ብዙ ጊዜ ጸሎት ያደረገችበት ልጇን ዛ የተሰወረችበት ቦታ እንደሆነ ነው በመጽሐፍ የሚያስነው። መምህረት ብሎ ደግሞ የተሰየመችው ዝም ብሎ በሰው ሳይሆን የሰማይ መላእክቶች እመቤት የተሰየሟት በታምረ ማርያም ይገኛል ማለት ነው። በምዕራፍ 13 ላይ መመልከት ይችላል። መጨረሻ መምህረት ብላ የተሰየመችው ዝም ብሎ በሰው ስያሜ አይደለም። በሰማይ መላእክት የተሰየሟት በመጽሐፍ የተደገፈ በታሪክ የተደገፈ ቦታ እንዳለ እና ከዚያ ጀምሮ እመቤታችን በብዙ ዘመናት ጸልያበታለች። ከጸለችበት በኋላ የጌታችን መድኃኒታችን መስቀል ለሶስት ያክል ላው ላይ ጌታ ግን በቃሉ መስቀልን አኖራለህ ያለው አንድ መስቀል በደም መስቀል ነው። ወደ ግሸን ተራራ የሄደው ከዚህ ከ3ኛ ወር በኋላ ወደዚያ ሄደ ታሪክ ይመስላል። ተሰወራ ቅዱስ ኪዳነ ምሕረት ቤተክርስቲያን ላይ የተደረጉ በርካታ ተአምራዊ ተግባራት አሉ። እንደው አባታችን ከነዛ መካከል የሚጠቅሱ የሚነግሩ ነገር መብረት ተራራ ላይ የነበረችው እናታችን የቅድስት ቤተክርስቲያን በግራኝ አህመድ ጊዜ ቤተክርስቲያኗን እንዳቃጠላት እና እንዳጠፋ ሌላውም ሀብትና ንብረት ከታቦቱ ጀምሮ እንደተሰወሩ እና ታቦቷን በዚያው ተሰውራ እንደምትኖር በአባቶችም በታሪክ ማለት ነው። ስለዚህ ቦታው ላይ ደግሞ አባታችን አቡነ ተክለ ሃይማኖት አሐዱ አምላክ የቀደሱበት ቤተክርስቲያን እንደነበረ አባቶች ያስቀምጣሉ። መልካም እንግዲህ በዚህ ስፍራ ላይ እኛም ተዘዋውረን እንደ ትናንትና ጉብኝት አድርገናል። የተመለከትናቸው በርካታ ነገሮች አሉ። እርስዎ እንዳሉት የቤተልሔሙ አጥር አለ እስካሁንም ድረስ የጻድቁ አባታችን አቡነ ተክለ ሃይማኖት ጸበልም እንደዚሁ የዮርዳኖስ ጸበል፣ የቅዱስ ዑራኤል ጸበል አለ ምዕመኑ በደንብ እንዲያውቀው እና እንደው ከዚህ ጋር ተያይዞ እንግዲህ በድርሳነ ዑራኤል እና በገድለ ተክለ ሃይማኖት ላይ በማስረጃነት ሰፍሮን እየተቀመጠ ስለመሆኑ እኛ መረጃው አለን እና ስለዚህ ደግሞ እርሶ የሚመልስ ነገር ካለ ቢያብራሩ። ከዚህ የተለየ ነገር የለም። አጠቃላይ መረጃው ድርሳነ ዑራኤል ላይ እንዳለ እናንተም ተመልክታችሁ መጽሐፍትን አገናኝተው
ማስተማር ከአባቶችና ከአባቶች ይጠበቃል። ታሪኩ እንደገለጻችሁ ታሪኩ ነው። ከዚያ ወደዚህ ግን እመብረት ተራራ ላይ በስውር ቢሆን ይህ ቤተ መቅደስ ከተመሰረተበት ጀምሮ የጌታችን የመድኃኒታችን የመስቀል በዓል ከዚያን ቀን ጀምሮ በጠባቡ በሰፊው እስካሁን ድረስ ደመራ ሳይሆንበት ቤተ መቅደስ ነው። ስለዚህ እንደተባለው ብዙ ጸበሎች አሉ። ከዚህም የተለዩ ሌላ ምስጢራቶች ብዙ ነገር እንዳሉ አባቶች የሚነገር ዛሬ ሄደን የምናየው ባህር አለ። ነገ ስንሄድ እናገኛለን። ሌላ ትልልቆች አሞሮች ወፎች የሚጦሩበት ቦታ እንዳለ ይነገራል። ግን ይሄ ለማንም የተገለጸ ቀንና ሰዓት ደርሶ ተገልጾ ካልታየ በስተቀር የተወሰኑ ሰዎች እንደሚያውቁትና የተወሰኑ ሰዎች ታሪኩን እንደሚያስረዱ የሸመገለ አሞራ የሚጦርበት ቦታ እንዳለ ታሪክ ያለበት ቦታ ሲሸመግልና ሲያረጅ ቦታው ላይ የሚጦርበት አቅም ያለው መመያ መጣ በየቀኑ እየሄዱና በየቀኑ ራሳቸው እንደዚያ እንደሚጦሩ አሞራ ከራሳቸው ሀብት ማድረግ ጥደደሰ በደቀ ከዚያ ወደዚህ ግን የተገለጸ እንደተባለው ባህሩ ላይን የሚያታክል ትልቅ ባህር ውቅያኖስ ለምሳሌ ውድ ተመልካቾቻችን እንግዲህ ታጠገብ ያሉት አባት ይዘውት የምትመለከቱት እንግዲህ በቦታው ላይ ከሰማይ የወረደ የወርቅ መስቀል ነው። እንግዲህ ስለዚህ መስቀል ሚስጥር አባታችን የሚሉ ነገር አለ። አባታችን በእጆት ስለያዙት የወርቅ መስቀል ሚስጥር አድማጭ ተመልካቹ ያካፍላል። እንግዲህ ይሄ መስቀል እንደምታዩት አሁን መልኩ ፀሐይ ላይ ብንወስደው ደግሞ ሌላ አይነት ነው። ወደ ሌላ ስንወስደው በርካታ የተለያዩ መልክ እንግዲህ እዚህ ቤተ መቅደስ ላይ መስቀል እዚሁ ቦታ ላይ ከሰማይ እንደወረደ የተረከበው ከየትኛው የመጣ አይደለም። እንደምታዩት ከዚህ የሐዋርያቶች ስላለ ጌታችን ከዚህ የሰማዕቱ ቅዱስ ጊዮርጊስ ከታይ ስታዩት ደግሞ የአባታችን የጻድቁ እንግዲህ ይህ መስቀል የወረደው እዚቹ ቦታ እዚሁ ላይ ነው ማለት ነው። ይህ መስቀል በመኖሩ ደግሞ ህዝበ ክርስቲያኑ ሌላ አምልኮ ባዕድ በዓመት በመስከረም ሌላ የተለያዩ መቅሰፍቶች ሲመጡ ይህ መስቀል ዞሮ ከባረከ ሁሉም ነገር ህዝቡ ያምንበታል። በጣም የተደነቀ በዓል እስከ ሌላ ክልል ድረስ መስቀሉ እየተጠየቀ እየተሄዱ ከዞረ መቅሰፍቱ የመጣው ነገር ሁሉ በዚህ መስቀል ኃይል ከሰማይ የወረደ መስቀል ነው። የወረደ ማነው? በንጉሥ ወሰን ሰገድ ዘመነ መንግስት ወሰንበት እና ንጉሥ ወሰን ሰገድ ይህንንም ሲያደርጉ ጽላቱንም ሲያመጡ ጊዮርጊስን ብቻ ደግሞ ጊዜ ቦታ አራት ጽላቶች ነው ይዘው የመጡት። ጊዮርጊስ፣ ቅዱስ መርሜላ እና ቤታችን ስላሴ ነው ይዘው የመጡት። አባት እዚህ ያለ ጸሎት አሲዘው ግን ቤተ ክርስቲያኑን አንድ ላይ እዚሁ ደብረው ሰርተው አንድ ላይ ካስቀመጥካቸው አራቱንም ጽላት እድሜ ሰፊ ይሆናል፣ ብዙ ጊዜ ትኖራለህ። አንተ ግን አታደርገውም፣ ለሀገር ላድርግትልና ጽላቶቹን ተለያያቸዋለሁ፣ እድሜ የለም አላቸው ይባላል ባህታው። እሳቸው እኔ እድሜ ከሚኖረኝ ህዝበ ክርስቲያን አስተምረበት ለህዝበ ክርስቲያን ትልቅ ነገር አድርጌ ባልፍ ይሻለኛል ብለው ጊዮርጊስን እዚህ ሳሉ ጊዮርጊስን አስገቡ። ቅዱስ መርሜላንን እዚህ ኩልባይን የምትባል ቦታ አለች። ደረፋ መገንጠሪያ ሰት ሄዱ ሴታ ያቃታል ያሳያችሁ ናት። እዚያ ቤተክርስቲያኑን ጨርሰው ታቦቱ ሊገባ ሲል በደረቅ እንደዚህ ባለ በፀሐይ ቤተክርስቲያኑን በመብረቅ ነደደ። ቅዱስ መርሜላ እዚሁ ተመልሶ
ሥላሴ ደብረ ብርሃን ድሮ የነበረው ኢየሱስ ነው። ሥላሴን ከዚህ ወስደው የማን ጽላት ነው? የንጉሥ ወሰን ስማቸውን እዚያ ያነሱት ያው ወፈር ያለ ሰው ብዙ ስም ያነሳል ማለት ነው። ጽላቱ ግን የማነው? የንጉሥ ወሰን ጽላት ነው። እዚያ ተቀምጧል። ሌላ እመቤታችንን ዜጋ ወስደው ተክለው ከዛ በነገሱ ይህም ሁሉ ሰርተው በ4 ዓመታቸው ሕይወታቸው ቅዱስ መርሜላንና ቅዱስ ጊዮርጊስ ግን በዚሁ ዳዊት ተደብረው እስካሁን ድረስ ከዚያን ወደዚህ ተቀምጠው እያሉ እንደ ዛሬ ሙቀት አይደለም። ሀገሩ ቁር ነው፣ ይበርዳል። ከመስከረም ጀምሮ እስከ የካቲት ድረስ መሬት ላይ እስካሁን ድረስ መሬት አይታይም። ጉም የሚመስል መሬት አቃጠቸዋል። መነዳይ ነበር፣ ሰው በእግሩ አይሄድም። በርካታ ብርድ ነበር። ስለዚህ እኔ ሳልፍ ታቦቴን ይበርድብኛል፣ እሱ ከሚበረድ እኔ ይብረዴ ብለው እዚህ ጋር የምታወት በ217 የነበረ ጋቢ የእድሜ ያለው ጋቢ አለ። የእሳቸውን ለታቦቴ የሚሰጡት ጋቢያቸው እዚህ ተቀምጠው እሺ፣ እናመሰግናለን። የቁንዲ ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ የሆኑት አባቴ ደግሞ ከጎኔ ይገኛሉ። ለውድ ጊዜዎት ለፈቃደኝነትም በእግዚአብሔር ስም አመሰግናለሁ። እኔም አመሰግናለሁ። ከእናንተ ጋር እዚህ ቦታ ላይ እዚህ መታችሁ አብረን አይን ላይን የተያየ ነው። የእግዚአብሔር ቅዱስ ፈቃዱ ሆኖ እናንተም ስለመጣችሁ ደስ ብሎኛል፣ ተደስቻለሁ። እናመሰግናለን። እንግዲህ የእመምህረት ተራራ ወይም ደግሞ የቅድስት ኪዳነ ምሕረት ገዳም ምስጢር እጅግ ጥልቅ ነው። እስካሁንም ድረስ አብዛኞቹ ምስጢራቶች አልተገለጡም። እንግዲህ አንዱ ከሆነው መካከል ደግሞ ግማደ መስቀሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀል እዚህ የመጣበት እና ያረፈበት ነው። ይህንን ምስጢር አባታችን ሊገልጹልን ከተፈቀደልኝ እግዚአብሔር ፈቃድ ሆኖ እርግጠኛው በ14ኛው መቶ ክፍለ ዘመን ከዚያም በፊት በነበረው በአጼ ዳዊት በአጼ ሰፋሪድ ይመኙት ነበረ ከኢየሩሳሌም ለማምጣት። አጼ ሰፋሪድ አልሆነላቸውም። ስላልሆነላቸው ልጃቸው አጼ ዳዊት ሄደው የጌታን ግማደ መስቀል ለማምጣት ይጓዙ ነበር። ሲጓዙ በሲናር በረሃ ላይ የገዛ ባቡራቸው ጥላቸው ሳይፈቅድ እዚያው ላይ ወድቀው መጥተው በቃሬዛ ወደ እዚሁ አርፈዋል። ልጃቸው ግን አጼ ዘርዓ ያዕቆብ በ14ኛው መቶ ክፍለ ዘመን ሄደው የቀኝ ግማደ መስቀሉን እግዚአብሔር ፈቅዶላቸው ይዘውት መጥተዋል። ይዘውት በመጡ ጊዜ በመጀመሪያ ያረፈው የት ነው? መርሃ ቤቴ ጉንደ መስቀል ነው። ከዚያ አሳርፈው ወደዚያ አጉዘው ደብረ ብርሃን አንሳስ ማርያም ላይ አሳርፈውት ነበር። ከዚያ ቀጥለው ደግሞ አንኮበር መስቀለ ኢየሱስ ላይ እዚያም ጋር ትንሽ አሳርፈውታል። ከዚያ ቀጥለው ደግሞ እመምህረት ላይ አውጥተውታል። እመምህረት ላይ ቢዋጡት አልሆነም፣ እየተንቀጠቀጠ ምንም አልሆነም። ቅድም እንደጠቀሱት ማመር አንምር መስቀለ በድበ መስቀለ 4 ክንፍ አለው ላይ ነው እንጂ እዚህ ላይ አይሆንም ብለው ከዚያ እናስጉዘው ግሸን ደብረ ከርቤ ላይ ወስደው እዚያ ላይ ሲያደርጉ ቀጥ ብሎ ቆመላቸው። እዚያ ቦታ ላይ እስከ ዛሬ ይገኛል። እዚያ ቦታ ላይ እና በዚህ ነው ይህንን ያደረጉት እና መምህራትም ላይ ከርመዋል። ያው 3 ወር እንደከረመ ነው። አልሆነም፣ አልተያያዘም። ከዚያ አጼ ዘርዓ ያዕቆብ ናቸው እዚያ ቦታ ላይ ያደረጉት እና ስለዚህ ነው እና በዚህ ነው የአጼ ዘርዓ ያዕቆብ ጊዜ ነው በ14ኛው መቶ ክፍለ ዘመን እዚህ ቦታ ላይ ለመግባት ወደ ኢትዮጵያ ቀኝ ክንፉ ነው የመጣው፣ ግራ ክንፉ አይደለም። ናጣጣጣ በመጀመሪያም ጊዜ ይህንን እንደኒ ንግስት በነበረችበት ጊዜ ለማስቆፈር ሄዳ ወይ የፈተነችው የቁንስጣ ሚስት ነበረች። ልጁ ቆስጠንጢኖስም ወደዚያ በነገሰ ጊዜ ነው። የዚያን ጊዜ አይሁዶች ለክፋት ብለው በመስቀሉ ይድኑበታል ህዝቦች ብለው መስቀሉን አርቀው ጉድጓድ ቦታ ላይ የተቀበረበትን አመድ እየወሰዱ ቆሻሻ እያደረጉ ጉብት አድርገው ኮረብታ አድርገውት ነበር። በዚያን ጊዜ እሌኒ ንግስት የጌታን ግማደ መስቀል ሳላስወጣ ብላ
ስትጥር በምትጥርበትም ጊዜ ነገሩ አልሳካላት። ኪራኮስ የሚባል አንድ አረጋዊ ሽማግሌ ነበረ። እሱም ደግሞ ከዚያ በኋላ እሌኒ ንግሥት ሆይ አንቺም ደከምሽ፣ ሰውንም አስደከምሽ፣ እንጨት አስነድዲና ዕጣን አስጭሽው። ዕጣኑን ካስጠችው በኋላ ጢሱ ሰማይ ወጥቶ ሲመለስ እንደ እጅ ጥቅሻ ያሳይሻል፣ ያን ጊዜ ብታስኳኩሪው ታገኘዋለሽ ብሎ በአራት ጊዜ ትክክለኛ ወጥቶ ተመልሶ እንደ ሰው አመልክቶ መስቀሉ በተቀበረበት ላይ አድርገው ከዚያ ሲቆፈር የጥጦስ የዳክርስ ሶስቱ እንግዲህ ያን ጊዜ ሲሰቀሉ አንዱ በግራው አንዱ በቀኙ እና እነኛ አንድ ላይ ነበር የነሱ የተቀበረው። ወደ መመንበርና ቁንዲ ጊዮርጊስ እንመለስ። ምክንያቱም ቁንዲ ጊዮርጊስ ጸበሉ ያያችሁ ጸበል ከመንበሩ ውስጥ ነው የሚወጣው እና ከዚህ ወርዶ ነው እዚያ ጭንጫ ላይ የፈለቀውና በዚያ ላይ ስንት ሕሙማንን የፈወሰ ነው። ጸበሏን አይታችኋታል። የምትንቆረቆረው እንደዚህ ነው፣ ግን ፈዋሽነቷ ከባድ ነው እና በዚህ ቦታ ላይ ብዙዎቹ እየመጡ ከሩቅ እየመጡ ይፈወሱበታል። እውራ ያበርቷል፣ ለምጻም አንጽቷል እና ይሄ እና ከቅዱስ ጊዮርጊስ መንበር ውስጥ ይወጣ ስለሆነ ነው እና በዚህ ቦታ ላይ ደግሞ የሚነግሰው ክብረ ንግሱ ቅዳሴ ቤቱ ህዳር 7 ያው ጥምቀት በዓለም ሁሉም ነው። ጥር 18 ዝረወት አጽሙ፣ የካቲት 23 ያው የአድዋ በዓል በደንብ ነው። ሌላ ቦታ አይከበርም፣ እዚህ ቦታ ላይ ነው በከባድ የሚከበረው። ከዚያም አፄ ጊዮርጊስ ረፍቱ ነው። ከዚያም መርምህናምን ታኅሳስ 14 ቀን ይነግሳል እዚህ ቦታ ላይ እና ክርስቶስ ሳምራ ላይ ደግሞ ነሐሴ 24 ቀን ትነግሳለች እና እነኚህ እዚህ ቦታ ላይ ይነግሳሉ። እንግዲህ በርካታ ነገር ነው ያነሱት አባታችን። ምናልባት መምህረት ገዳም ጋር ላነሳሁት የሚሉት ነገር ካለ ወይም ደግሞ ቁንዲ ጊዮርጊስ ላይ ማንሳት የሚፈልገው ሀሳብ አለ ካሉኝ እድሉ መምህረት ላይ ምንም ወንድማችን አሁን ቀሲስ ነግሯቸዋል። በደንብ አድርጎ አስተካክሎ ነግሯቸዋል ትክክለኛውን ነገር። እርግጥ ብዙዎች ጸበሎች አሉ፣ ብዙዎቹ ይሄዱባቸዋል፣ ብዙዎቹ ጉሳኖች አሉ። አንድ ቀን ታይተው በማግስቱ ደግሞ እናገኛቸዋለን እየተባለ ሲኬድ አይገኙም። ለዓይን ጥቅሻም ደግሞ አንድ አፍታ ታይተው መለስ ብሎ ደግሞ ወደዚያ ሲኬድ ቆይ አሁን እናገኛቸዋለን ብሎ ጓደኛ ጠፍቶ ለመሄድ ሲባል የትም አይገኙበት እና እዚያ ላይ ብዙ ጉሳኖች አሉ እና ደግሞ እግዚኦ ሲሉ በደንብ ይሰማል በዚህ ቦታ ላይ ሁሉ እና ጸሎት ሲያደርሱ በደንብ ነው የሚሰማው እዚያ ቦታ ላይ እና እዚህም ቦታ ቦታ ምራት አለ። እንደዚህ ራሴ በጽዬ ነው እዚች ቦታ ላይ ከበሮ ይነራል። ይህ ድምፁ ሌላ ነው፣ ነጎድጓድ ሆነ። አቤት እኔ እንቅልፍ ይዞኝ ብዬ ተነስቼ ስመጣና እዚህ ስደርስ እንኳን ሊደወልና ምንም የለም እና እዚህ ቦታ ላይ ድምፁ ተኝቼ ግን ነጎድጓድ ላይ ሰማሁት። ግን ስመጣ እንኳንም አልተደወለ ምንም የለም እና ይሄ ሁሉ የሚሰማበት ቦታ ላይ ነው እዚህ ቦታ ላይ እና ትልቅ አብይ ነገር ያለው ቦታ ስለሆነ የመምህረት እዚህ ሆኖ ማሳት የሚበራው ጧፉ በዚያማ የመምህረት ላይማ በደንብ ነው የሚታየው። ሲበራ ይታያል፣ ሌሊትም ሁሉ ይታያል፣ የሚገባ ይታያል እና ምን እንደተባለው የዮርዳኖስ ጸበል እዚያ ጋር ባህሩ ሁሉ አለ። ዮርዳኖስ ጸበል እንኳን ሁሎቹም እያመጡ ብዙ በሽተኞች የሚፈወሱበት ነው። የሚያውቁትም ልጆች አሉ። ውስጡን እየተንሿሿ ነው ከገደል ውስጥ የሚወርደው። ግን ከዚያ እንዲች እንዲጠብቀን አድርጎ ይዘው ሲመጡ ብዙ በሽተኛ የሚፈወሱት አባታችን ከልብ አድርጌ ነው የማመሰግነው በእግዚአብሔር ስም ስለውድ ጊዜ ተከታተልልኝ እና እዚህ ቦታ ላይ አሁን እንዳያችሁት
ቅርሱን እንድታዩ የወሰን ሰገድ ልብሳቸው ይኸው እንዳለ እኛ አይደለን የሚያስቀምጥ ነው። አባቶቻችን በማዕረግ አድርገው ከፋሽስት ከጠላት አሽሽተው ዋሻ ለዋሻ ገደል ለገደል አድርገው ለእኛ ለተተኪዎቹ ትውልድ ያስረከቡት ልብስ ይኸው እንደምታዩት እዚህ ጋር ታውታላችሁ። እና በዙ አለ ደግሞ ራስ መኮንን የሰጡት መጎናጸፊያ ያው እዚህ ጋር ባላንበሳ የሚታወቅ ከባድ እዚህ ጋር አሁን ልታዩት ትችላላችሁ። እና ይህ ሁሉ ቅርስ አባቶቻችን ናቸው ያቆዩት እንጂ እኛ አይደለንም። እንደ ዛሬ ያለ ትውልድ ቢሆን ሸጠነው በልተነው ተጠቅመን ይል ነበረ። የእኛ አባቶች ግን ለተተኪ ትውልድ ነው ያስረከቡት። እሺ ትንሽ በይን እሺ መቀጠል ይችላሉ እርስዎ። እስከዛ ሪቪው ስለዚህ ጋቢ ቅድም የነገሩንን ራሱን መቀጠል ይችላል። እንግዲህ ይሄ የምታዩት ልብስ የተሰራው ዝም ብሎ እንደዘዘኑ ድሩ ድር ማጉ ማግ አይደለም። ድሮ የሚሰራው ማግ ከማግ ነው። ማጉም ድሩም ማግ ነው ማለት ነው። ስታዩት ምን ይመስላል? አብጀዴ ነው የሚመስለው አተማመቀው። ስለዚህ ይህንን ልብስ የሰጡት ለማን ነው? ለሰው አይደለም። ታቦቴን እዚህ ቁር ላይ አምጥቼ ጥየው ስሄድ ይበርደዋል። ስለዚህ ታቦቴን እንዳይበርድ አልብሱልኝ ብለው ነው እንግዲህ ጊዜው ድረስ የሰጡት ማለት ነው። ግን አባቶች ይሄ ጥርስ ወጣ ቢገባ ስለሚያልቅም ስለሚቀደድም ይቀመጥ ብለው ነው አባቶቻችን ሰውረው ያስቀምጡት ማለት ነው። እኛም ያንን ይዘን አሁን ሰውረን ነው የምናስቀምጠው። አይታጠብም፣ ምንም አይልም፣ የሚቀመጠው እንደዚህ ነው ማለት ነው። ይሄን ስለ የምታዩት እዚህ ጋር የቆሸሸ ነው ቅባ ቅዱስ ፈሶበት አይታችሁታል አይደል? እዚህ ሌላ ነገር አይደለም ማለት ቅባ ቅዱስ ነው የፈሰሰበት። ስለዚህ ይሄ እድሜው ስንት ነው ማለት ነው? 217 ዓመት ነው። ይህም በቅርስ ቆጠራ አባል ድሮ ነገስታችሁ ወስዶ ለውጥ ያወጡ ማህተባተሙበት ያወጡ ማለት ነው። በጣም ጥሩ እናመሰግናለን። ውድ ተመልካቾቻችን እንግዲህ አባቴ ከጎን ይዘው የምትመለከቱት መስቀል ነገስታት በስጦታ መልክ ያበረከቱት የብር መስቀል ነው። ስለዚህ ሚስጥር እንግዲህ አባታችን የሚሉ ነገር አለ፣ እንከታተል። ይሄ መስቀል እንግዲህ እንደምታዩት የብር መስቀል ነው። እንዳሁኑ መስቀል ግን ያንጸባርቃል። ስታዩት አያንጸባርቅም፣ ወይባ ነው ማለት ነው። ስለዚህ ይህን መስቀል ዓመተ ምሕረቱ አይታወቅም። የሰጡት ግን በጅሮንድ ሳህለ ድንግል ናቸው የሰጡት ማለት ነው። ዓመተ ምሕረቱ አይታወቅም። በጅሮንድ ሳህለ ድንግል ወይን ያዛሽ አየለ 1904 ዓመተ ምሕረት ነው። ቀጸላ አጠቃላይ ነው። ያው ከዛን ጀምሮ ነበር ነው በጥንቃቄ ስለተያዘ ማለት የተባለው የምናነሳው ሚያዝያ 23 ብቻ ነው። ከዚያ ውጭ አይነሳም ማለት ነው። የግድ ያንነታ እናወጣለን። ከዚያ ወደዚህ በጥንቃቄ የተቀመጠው ነው። ሁለቱም ከላሉ ይራይ እንጂ ሁለቱም ይወርቅ ቀጸላ ነው ማለት ነው። ለመጎናጸፊያ በሳንሰገድ ሳህለ ስላሴ አያት ናቸው። የምኒልክ አያት ናቸው። ይህን መጎናጸፊያ ያሰጡት ሳህለ ስላሴ ንጉሠ ሳህለ ስላሴ ናቸው። ከዚያን ጀምሮ ያለ ማለት ነው። የምንወጣው እንዳውታችሁ የራስ መኮንን ይከተል የራስ መኮንን የምታዩት መርዋ ራስ መኮንን ይላል። ራስ መኮንን ሁለቱን የሰጡት ራስ መኮንን
መስቀሎች ሁሉም በከበሩ ጊዜ ይወጣሉ። ይሄ ግን ጨርቅ ስለሆነ እንዳያረጅና እንዳይቀደድ ይዘቱን እንዳይቀደድ ነው በዘባኑ ጨርቅ ነው። ይሄ ቅርስነቱን ለመጠበቅ እንደምታዩት ዝም ብሎ አይደለም። አንበሳ ያለው ሲወጣ አሁን እንደዚህ አይዘቀዘቀ ታውታላችሁ። አንበሳዎቹ እንደዚህ ሆነው ነው የሚያዙ። እርግቦች አሉ። አሁን ይሄ ሁሉ ቅርስ እንትን ያው ዮሴፍ በቅርብ እዚህ እየተከታተለ ስላለ የተወሰነ ነገር ብናግዝ የሚል ነገር ስላለ ይህን ቅርስ አሁን አውጥተን ለእናንተ ነው ያሳየናችሁ። ይሄ ብቻ አይደለም ያለው ቅርስ፣ በርካታ የብራና መጽሐፎች አሉ፣ በርካታ ታሪክ ያላቸው መጽሐፎች አሉ። እነኚህ ሁሉ ግን በዚህ አይደለም የምናኖራቸው። እንደምታውቁት አሁን ከዚህ ውስጥ ነው ያወጣነው ከመቃብር ቤት። ለአንድ ቀን አሳድረን ካልሆነ በስተቀር እዚህ አይደለም የሚቀመጡ፣ ሰውረን ነው የምናያሉት። አቅም የለውም ቤተክርስቲያኑ። ህዝቡም እንደምታወቅ ትንሽ ነው። ዛሬ ደግሞ ቅድም አባ እንዳሉት ቅርስ ማጥፋት እንጂ ቅርስ መጠበቅ ብዙ አልተለመደም በዘመናችን። ከዚህ አድነን ነውና እነኚህን አባቶች የሰጡንን ታሪክ ለልጃችን ደግሞ ለተቀደሰ ልጅ ለማዘመር ስንል በዋሻ በገደል በዱር በእንትን በምን የተወሰነ ሰው ነው የሚያውቀው። እነኛ ሰዎች ቢጠፉ ራሱ ሀብቱ ይቀራል ብለን እናስባለን። ስለዚህ አሁን የሆነን ሀሳብም አለን፣ ብቻ ወደፊት ይገለጽ ይሆናል። እነኝህን ቅርሶች ገና ነገር ጠንከር ያለ ነገር ተሰርቶ ወደዚህ ወደ ቤተ መቅደሱ የሚጠጋበትን ነገር እያሰብንም ነው። ወደፊት እናሳስባችሁ ይሆናል። እናንተ እዚያ አይታችኋል። ያላየ ሰው አድርጋችሁ ደግሞ 50 ሎሚ ለ50 ሰው ሸክም ነው፣ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው የሚለውን ነገር አድርገን ይህንን ቅርስ ግን በጥሩ ቦታ ተደርጎ በሙዚየም ተደርጎ ቢቀመጥ እናንተኛ መጠየቃችሁም የሙዚየሙን ሕግ ብቻ ነው መጠየቅ የምትችሉት ማለት ነው። ስለዚህ ማንም ሰው የሚገረምም ሰው የሚያደግም ሰው የሚጸጸትም ሰው እያየ የሚከብርበት ነገር እንዲደረግ እኛ ባንከብርበት ትውልድ እንዲከብርበት የእናንተ የሌላውን ቅዱሳን ሰው ሀሳብ እንዲሆን በጋራ እናንተ እንድትረዱን ብዬ ነው የማሳስበው ማለት ነው። እንደምታወቅ የዚህ ሁሉ ቅርስ 200 ዓመት ኖሮ እዚህ መቃብር ቤት ይሄ ቅርስ መቀመጥ ያለበት ነበር። እኛ በታች የተመሰረቱ ቤተ መቅደሶች በርካታ ህንፃዎች ውስጥ ነው የሚቀመጠው ማለት ነው። እኛ ግን እዚህ ውስጥ ነው የተቀመጠው። ይህን ደግሞ ወደ ትልቅ ደረጃ እንዲለወጥ ትልቅ ላይ ሆኖ ትውልድ እንዲከብርበት እግዚአብሔር አምላክ ለእናንተ ይርዳል ማለት ነው። እዚህ ጋር ግን እናንተ ሁሉ ነገር በማድረጋችሁ አሁንም በድጋሚ በታቦቱ ስም ብሩታዊትን ካፈ ዘንዶን እንዳዳነው ሁሉ እናንተንም ከሁሉ ነገር ያድንልን። ጻና ልስምን ብያለሁ። አሜን። ቦታችን ማለት ነው። ነበረው ልዩ የብር መስቀል እንዲሁም ደግሞ መገናጸፊያን ጨምሮ ስንመለከት ነበር። እነዚህም እንግዲህ እግዚአብሔር ፈቅዶ ወደፊት ላይ በዚሁ ቅጥር ግቢ ውስጥ በሙዚየምነት ተቀምጠው ደግሞ ምዕመኑ እንዲጎበኘው የሚደረግ ይኖር ይሆናል። እንግዲህ በኦርቶዶክስ ተዋሕዶ ውስጥ ያለውን ሚስጥር የሚገልጽም ጭምር ስለመሆኑ ብዙዎቻችን ልብ ልንለው የሚገባ ስለመሆኑ በዚህ ማሳሰብ እወዳለሁ። ከአባቶቻችን ጋር ስለነበረን ቆይታ በእግዚአብሔር ስም በድጋሚ አመሰግናለሁ። ከዚያን ወደዚህ አሁን እናንተ ያያችሁት የነበረ ራእይም ነው። ወደፊት ደግሞ በሰፊ ራእይ አድርገን የምናየውን ነገር የእመብርሃን ቅድስት ኪዳነ ምሕረት ቦታው ላይ በድንኳን እንድትቀደስ ከዛሬ ጀምሮ ተነጋግረን ነበር። ሀገረ ስብከቱ ግን ፈቃድ ባለመሰጡ ነው የተጓተተብን። ከዚያ ውጭ እናንተ የምታደርጉት ብዙ ድካም እንዳደረጋችሁ ይታወቃል። ብዙ ነገር አድርጋችኋል። ሁሉም ደርሷል የሚለው ነገር እንትን እንድትሉ ነው። እግዚአብሔር ስጥልን። አሁንም በሰጠ የተካ በጠፋ የተካ ነው። በሰጣችሁትን ደግሞ እግዚአብሔር ወርቅ አድርጎ ይስጣችሁ ማለት ነው። አሁን የእመብርሃን ቅድስት ኪዳነ ምሕረት ከጥንት ጀምራ ፈርሳ እስካሁን ደግሞ በእንቅስቃሴ ላይ የሚኖራ ግን አጠቃላይ የሚመለከተው አካል በአስቸኳይ አድርጎ ያቺ ነገር ብትቀደስልን ጥሩ ነው። የሚመለከተው አካል ግን በአስቸኳይ ማድረግ የሚገባውን ነገር አድርጎ ህዝበ ክርስቲያኑ ቢገለገልበት እላለሁ። ይሄ ግን የሚመለከተው ሰው ዝም ብሎ እንደ ስጋዊ ነገር አድርጎ ወደኋላ የሚያጓት ሰው መንፈስ አድሮበት በቶሎ የሚያስፈጽምልን እላለሁ። የእግዚአብሔርን ስራ ይዘን ባንኮራ የሚል ነገር ያለ። ከዚያ ውጭ ግን ማንኛውም ማህበረሰብ ማንኛውም ህዝበ ክርስቲያን ለዚህ ለታለመለት ዓላማና ለዚህ ለተቀደሰ ቦታ ሁሉም ሰው ልባዊ ሀሳብ እንዲያስብልን የሚመለከት እናስብ ማለት ነው። አመሰግናለሁ።
ፈቃደኝነትን ለጊዜው ከልብ አመሰግናለሁ። ስሞትን ማለት ነው አገልጋይ ለደቡብ ቅዱስ ጊዮርጊስ ከጥንት እነሱ ቀደም ሲል የነበሩ ደግሞ እየደከሙ በጣም ገቡ ዛሬ ደግሞ በደረነቱ አሜን አነሳስቶ ላስጀመረ ላስጀምሮ ላስፈጸመ በዚያ ክርስ ያለ ቅዱስ ጊዮርጊስ ከመሬታችን ከሰማዕታቱ ሬቤቱ ለበነ ዘበነሳ መንግስቱን ጽንፍ ሀገር በሰላም እንድትገቡ አድርግ። ዝናበ ምሕረትህ በረከቱን ያውርድልን። አትርሱኝ ያሳፍር ወደዚያ ሄዳ አሁን ምናልባት ደብር ለረጅም ጊዜ ማገልገል እየነገሩ ነበርና እንደው ሲያገለግሉ በነበረበት ላይ ታምራት ይመለከታሉ ብዬ አስባለሁ እና እንደው ከተመለከቱት ታምራት ውስጥ አንድ ሁለቱን ለአድማጭ ተመልካቹ ያጋሩልን። ይህ ታቦቱ አቅኔ ነው። የንጉሱ ሰዓትና ቤተክርስቲያንን በተቀበለ ጊዜ በዛ ጊዜ እንደገና ታስነበር ተሰኑ በሱ ሁሉ ታሰርቶ ነው የታከሰ ገብረ ጻዲቅ ደውላለሁ እንግዳ ናቸው እነሱ ናቸው እና ያደረጉት። ስለዚህ ትውልዱን እንደ እያሳመሩ እየጠበቁ ማንም ተንኮለኛ ሁሉም መንሸፈሩ ወደ እነሱ ሁሉ እያጠፋው እዚህ አዲስ ከመጣማት ሁሉ የሰወረ ቅዱስ ጊዮርጊስ ሰውሩና ሁላችንም ሰውሯል። የዓለም ቤዛ ነው። በጌታችን የሁሉ አማላጅ ናትና አመስግኗት ተጀመረ ወደግፎ አንተም አነሳስቶ ላስጀመረ ለዚያ ክርስ ጋር የፍቅር ባለቤት አታላጅ ምትሆን ኢየሱስ ክርስቶስ ፍቅርህንም ስጠን፣ ኃጢአታችንን ማስተስረን፣ በፍቅር ተመልሰን ወደ ቤታችን ገባን። መንግስቱን ሁሉ ሰላም ያድርግልን። አሁን ዝናብ ከቱን ያውርድን በአመት ሁሉ ደመረ በለዚያ ወደዛ ሰዓት ዳችሁ አድማጭ ተመልካቾቻችን በቁንዲ ቅዱስ ጊዮርጊስ ቤተክርስቲያን እና በእመ ምህረት ገዳም አብሮን ሲጎበኝ የነበረው ወንድማችን አቤል እንግዲህ በቦታው ላይ የተመለከታቸውን ነገሮች በምስክርነት ይገልጽልናል። እንግዲህ አቤል በእመ ምህረት ገዳም አብረን ተራራውንም ስንጓዝ ነበረ። የተመለከታቸውን ነገሮች ነበሩና እነሱ ነገሮች ለተመልካቾች ታጋራለን። አመሰግናለሁ። ከመጀመሪያው ጊዜ ከመጣንበት ሰዓት ጀምሮ ስለ ታሪኩ ሲነገር በመጣ ነው። ቦታውም ላይ እንደተገኘበት ሰዓት እንግዲህ ስለ ቁንዲ ጊዮርጊስ ከሰማን በኋላ ወደ ጸሎት ነበር ወረድ ነው ጣፈን ወደ ነው በብዙዎች ደግሞ የሚቀረብ እንደሆነ እኛም ደግሞ ተጠንቀን በዛውም ደግሞ የራሳችን ለውጥ አለ፣ በራሳችን ለውጥ አለ። ጉዟችንን ቀጥለን ምህረት ላይ በነበረን ቆይታ ላይ እንግዲህ ጉዟችን ከመጀመራችን ጀምሮ በጣም ውስጤ ጥሩ ስሜት ሲሰማኝ የነበረው ምክንያቱም ያደረገው ተአምር እኛም ላይ ሊደርስ የሚል እግዚአብሔር መልካም ፈቃዱ ቦታው ላይ ደረሰን። ጉዟችን ላይ እንግዲህ እናቶች፣ ህጻናቶች፣ ብዙ ወጣቶችም ነበሩ። ታዲያ በምንሄድበትም ሰዓት ላይ እንግዲህ እንደተባለለት ታሪካዊ የሆነ መንገድ ነበር የሄድነው። ከሄድንም በኋላ ገዳማት አባቶች ከዛም በተጨማሪ ደግሞ የአቡነ ሃይማኖት የሰሩትን ግንብ ተመልክተናል። ከዛም ደግሞ እንግዲህ ጸበል የተፈለቀበትን ደጀ ሰላም ተመልክተን እጅግ በጥሩ ስሜት ነው የተመለስነው። እኔ ጋር እንግዲህ ይህንን ያገኘሁት የአባቶች የታሪክ ሰድሮ የማስቀመጥን አቅም የአሁኑ ትውልድ ደግሞ የተሰጠውን የቤት ስራ ተመልክቼበታለሁ። ታሪክን ማቆየት ለሌሎቹ ትውልዶች እንድናስተላልፍ የቤት ስራ አግኝተናል። መልካም ፈቃዱ ቦታ ስለሚገኝ እጅግ ፈጣሪን አመሰግናለሁ። እናንተ ቦታ እንደሚመለከት ደግሞ በታሪክ እንግዲህ ተራራው ከባህር 3500 ሜትር ከፍታ ላይ ነው የሚገኘው። ተራራውን ስንወጣውም እንግዲህ ፈታኝ ነበር። አንዷ ከፈተናቸው መካከል እኔ ነበርኩኝ። በኪዳነ ምህረት በሷ ቸርነት ግን እንደወጣው ሆኛለሁ እና እንደው ምን ነበር የነበረው ቻሌንጅ? እንግዲህ ምዕመኑም ከዚህ በኋላ መጥቶ ቦታውን ይጎበኙታል ባለሙሉ ተስፋ ነኝ። ትልቅ በረከትም ነው
በተራራው ላይም የተመለከትናቸው በርካታ ምስጢራትም አሉና እንደው እንዴት ነበረ ተራራውን ስትወጣ የነበረው ነገር? መተጋገዝም ነበረ፣ እርስ በርስ ተያይዘን የምንወጣበት ሁኔታ ነበርና እሱን ነገር ብታነሳልን። ተራራው ላይ ደግሞ እንደው ካየኸው በጣም የደነቀልን ነገር ለምን ታጋራለህ? በድጋሚ አመሰግናለሁ። ተራራውን በምንወጣበት ሰዓት ላይ ልጅ ያዘች እናት ነበረች እና እሷን የማገዝ በረከት አግኝቼ ነበረ። ከአንድ ወንድማችን ጋር እየተጋገዝን ነበረ ይዘን ስንወጣ የነበረው። እናቶችም እንግዲህ ገደሉን እያዩ በሚፈሩበት ሰዓት ላይ እጃቸውን ይዘን በመተጋገዝ የደከማቸውን ደግሞ በመጠበቅ ተራራ ላይ የወጣ ነው። ካዲያ ወደ አቡነ ተክለ ሃይማኖት ግንብ ደርሰን ያን ተሻግረን አባቶችን ካገኘን በኋላ የተመለከትነው አንድ ዋሻ አለ። የሶሎሜ ዋሻ ላይ እና የመጀመሪያ መግባት ምድር አግኝቼ ነበርና በጣም ነበር ደስ ያለኝ። ዓለማዊ ላይ ሲፈተንባቸው ከነበሩት ነገሮች በጣም ፈልጌና ምንበት ስለሆነ የመጣሁት እድንበታለሁ ብዬ ያንን ይዤ የሚሄደው እና ዓለም ላይ በተለያዩ ፈተናዎች ያሉ ወጣቶች፣ አባቶች፣ እናቶች መላው በኢትዮጵያ ውስጥም በመላው ዓለም ያሉት ይህንን ቦታ መጥተው እንዲጎበኙና መልካም ፈቃዱ ነው ደግሞ የዚህ ድህነት ተካፋይ እንዲሆኑ ማስተላለፍ እፈልጋለሁ። የወጣውንም ጸበል ስንመለከት እዛ ጊዜ የምንመለከተው ከመሬት ወደዛው ሲወጣ ነው የምንመለከተኛው ደግሞ ወደ ላይ ወጥቶ በተመለከትንበት ሁኔታ አለ። የአባቶች ትህትና እጅጉን ላቅ ባለ መልኩ ነበር የተመለከቱት። ስለዚህ እንደ ወጣት በቤተክርስቲያን ወጣት መላበስ ያለብን ይህ አይነት የትህትና ጸጋ እንደሆነ ተምሬበታለን። እጅግ አድርገን እናመሰግናለን። ስሜ ኢየሩሳሌም መቻል እባላለሁ። ከአዲስ አበባ ነው የመጣሁት። ስለ ምህረት በመጀመሪያ ምንም የማውቀው ነገር የለም እና የድንግል ማርያም ልጅ አማኑኤል ለዚህ ቦታ ለዚህ ለተቀደሰ ለክብር ቦታ በራሱ ፍቃድ መርጦኝ ለዚህ ስላበቀን እጅግ በጣም አመሰግናለሁ። ይክበር ይመስገን። የሚሄደው ኃጢአቴን ሳይመለከት በዓለም ያለውን ኃጢአቴን ደካማ ጎኔን በደሌን ሳይመለከት መርጦ ለዚህ ስፍራ ላደረሰኝ አምላክ ክብር ምስጋና ይድረሰው ከነማርያም እና በጉዞው ላይ የገጠመኝ ብዙም ነገር አይደለም፣ ግን በጣም የሚገርምና የሚደንቅ በህይወቴ አይቼ የማላውቀው በቃ ለእኔ የማይገባኝ ስፍራ ነው። በጣም በውስጤ ማለት ነው፣ ከልቤ ነው። ምንም የማይገባኝ ቦታ ነው ለእኔ። እንዲህ ቦታ ለእኔ አይፈቀድም፣ ግን እሱ ፈቅዶ መርጦ ስላመጣኝ እግዚአብሔር ይመስገን ደስ ብሎኛል። እንግዲህ ያን ፈታኝ ተራራ ከወጣን በኋላ እመምህረት ተራራ ጫፍ ላይ ደርሰናል። ጫፍ ደመራው የሚበራበት ቦታ ላይ እንኳን ባንደርስ እንደው ቢያንስ እስከ አቡነ ተክለ ሃይማኖት ጸበል ድረስ አይተናልና ምን ምን ነገሮች ተመለከትሽ? ለምን የምታጋሪያቸው? ስንሄድ ተራራማው አቀበት ቁልቁለት አለው። በጣም የሚወጣ አይመስልም፣ ግን በእሷ ቸርነት ወጥተነዋል። ኪዳነ ምሕረት ረድታን እንደ ቃል ኪዳኗ አድርሳናለች። እዛ ከደረሰንም በኋላ የሶሎሜና የዮሴፍ ያረፉበትን ዋሻ እዛም ወጥተን አይተናል እና ብቻ የሚገርም ነው። ከአይምሮ በላይ ነው። ምንም ማለት ነው። አመሰግናለሁ። ስሜ ዘለቀ ነው። ክርስትና ስሜ ገብረ ስላሴ። እንግዲህ ወደዚህ ቦታ እንድመጣ የጋበዘኝ ወንድሜ ፍቃዱ ነው። ከሱ ጋር ነው በአጋጣሚ የመጣሁት። ተራራው ላይ ያየሁት ነገር የአቡነ ተክለ ሃይማኖት እዛ ተራራ ላይ ያፈለጉት ጸበል ሳይ፣ እዛ ያሉት ሞለክሶቹም ሳይ እሱ እጅግ ማርኮኛል። ሲቀጥል ደግሞ እንግዲህ የእምነ ምህረት ኪዳነ ምሕረት ቤተክርስቲያን በግራኝ መሐመድ ጊዜ እዛ ቦታ ላይ እንደተሰወረ ነው እንግዲህ ወንድማችን ያስረዳንና እዛ ቦታ ላይ ግን ምንድነው ወይል የምትባል ዛፍ አለች። ያችን ዛፍ እኔ ለመጀመሪያ ጊዜ ነው የሰማኋት። እሷን በማየቴም በጣም ደስተኛ ነኝ እና ቦታው እንዳይጠፋ ምልክቱ እንዳይጠፋ የእግዚአብሔር ፍቃድ ሆኖ የድንግል ማርያም የወላዲተ አምላክ ፍቃድ ሆኖ ያቺ ዛፍ እዛ ቦታ ላይ አለችና እሷን በመጎብኘቴ እጅግ ደስተኛ ነኝ እና በጣም ታሪካዊ የሆነ ቦታ ነው። ዛፎቹ ትልልቅ ናቸው፣ የጥንት ናቸው። ተራራው ትንሽ ከብድ ይፈትን ነበረ። ሴቶች እህቶቻችንም እናቶቻችንም ነበሩ። እየተጋገዝን ብቻ ያንን ወጥተን ተመልሰናል። አጠቃላይ ደርሶ መልስ የፈጀብንም ሰዓት ይዘን ነበር። 5 ሰዓት ነው ደርሶ መልስ እየፈጀው እና እሱን ተመልክቻለሁ። እንግዲህ እግዚአብሔር የተመሰገነ ይሁን። ከዛ ደግሞ መጠን በዚህ በቅዱስ ጊዮርጊስ ቤተክርስቲያን አዳራሽ ውስጥ አድረናል። እንግዲህ ያመጣንም አስጎብኛችን ዲያቆን ማን ነበረ? ያው ዲያቆን ዮሴፍ እጅግ በጣም በምሳ ግብዣው ማታ ደግሞ ራት ባደረገልን ግብዣ እዚሁ የሀገሬው ሰዎች ጋር ሄዶ ምግብ አሰርቶ እዛ ጥሩ ምግብ በልተን ቡና ጠጥተን ራሳችንን ድካማችንን
አጽናንተን ወደ አዳራሽ እንድንተኛ ተደርጎልናል። ጠዋት ደግሞ ተነስተን በዚሁ በጊዮርጊስ ቤተክርስቲያን ላይ ኪዳን አድርሰናል፣ ቅዳሴውን አስቀድሰናል። እንግዲህ ይህን ሁሉ በረከት አፍሰናል። እግዚአብሔር አምላክ የእሱንም ድካም ይስማለት። እኔ ምንድነው የሚሰማኝ በዚህ ልጅ ላይ በዚህ በዲያቆን ዮሴፍ ላይ አድሮ ይሄ የተረሳ ታቦት፣ ይሄ የተረሳ ቤተክርስቲያን፣ የተረሳ ተራራ ታሪክ እንግዲህ በሱ ላይ ሊገለጽ አስቧል ብዬ ነው ማታውንም ዛሬውንም እያሰበሰብኩት ያለውና ወንድማችን እንግዲህ ቅዱስ ሚካኤል ቅዱስ ገብርኤል አግዘውት ወላዲተ አምላክ ረድታው ቸሩ መድኃኔዓለም አግዞት እኛም ወደፊት ወንድሞቻችንን እህቶቻችንን እንዲጎበኙት በረከት እንዲካፈሉ እናደርግና እዛ ላይ እንግዲህ የታሰበው ቤተክርስቲያን ተሰርቶ የተረሳው ታሪክ ጊዜውና ሰዓቱ ሆኗል እያልኩ ነው ማስበውና ይሄንን ጊዜና ሰዓት ደግሞ እኛም ደግመን የምናይበት ምስክርነት ቃል እንድንሰጥ እግዚአብሔር ይፍቀድላለሁ። ከብዙ በጥቂቱ ነው። አመሰግናለሁ። እግዚአብሔር ያክብርልኝ ወንድሜ። የተወደዳችሁ ተመልካቾቻችን እንግዲህ ሌላው ያላነሳነው ነገር ደግሞ በዚሁ በእመምህረት ተራራ እግዚአብሔር ፈቅዶላቸው በራእይ በህልም ታይቷቸው ከዋልድባ ገዳም የመጡ አባቶቻችን አሉ። እንዲሁም ደግሞ ከማህበረ ሥላሴ እንዲሁ የመጡ አባቶቻችን አሉ። ስለነሱ ደግሞ ወንድማችን መዝገበ የሚለን ነገር አለ። እግዚአብሔር ይስጥልን። በዚህ ጉዞ ላይ ተሳትፌ በመምጣቴ የድንግል ማርያም ምስጋና ይቅረዋት። ከ5 ዓመት በላይ ወንድሜ ዲያቆን ዮሴፍ አንድ ላይ ያው በደብረም ስለምናገለግል ማለት ነው በሌላ ማውጣት ማህበር እሱ በድቁና ነው የሚያገለግለውና በጣም ብዙ ጊዜ በጣም ይጋብዘኝ ነበር። በዚህ ቦታ ላይ ብዙ ስራዎችን እንድሰራ በጣም እንትን ነበርና ግን ዛሬ ላይ የእውነት ለሁለተኛ ጊዜ ነው ቁንዲ ጊዮርጊስ ለሁለተኛ ጊዜ መምህረ ተራራ ሰውታ ደግሞ ለመጀመሪያ ጊዜ ነው እናንተ ተራራ ወጣውትና ከዚህ በፊት መጥቼ ልንወጣ በቃ እንወጣ የመጣን ጊዜ ጸበል የጊዮርጊስ ጸበልን ተጠምቀን ተጠጥተን ጨርሰን በቀኛማ ደርሰን ነው የምንመጣው። ሳታስቡት ጉም እንደ እየነገረን ነበረ። ቀስተ ደመና ይተከላል፣ ጉም ሳናስበው ነው የሚመጣው እያለን እየነገረን ነበር። እና የዛን ሰዓት አረም ልክ ብራ ፀሐይ ትናንትና ስንወጣ የነበረ ብራ ፀሐይ ነው ያቃጥላል። ከዛም በኋላ ልክ በቃ እንሄዳለን ተባብለን ልክ ሳንነሳ እግራችን ሳንነሳ እያለ ጉሙ ከላይ ተነስቶ ከመምረት ከተራራ ላይ ተነስቶ እየመጣ መጣ። ልክ ጸበል ደርሰና ይሄው መጣ ባሲል አየነው። አይ በቃ እንደዚህማ ከሆነ እንተናና ወዲያው እዚህ መተን በሳለን ባላንተ ስለ ይሄ ግቢ ጭራሽ ነው በጉም የጨለመው ማለት ነው። የእውነት ነው የምላችሁ እና በጣም ነው ከገረመኝና እኛ በቃ በቲቪ ሳይሆን በቃ የእግዚአብሔር ነገር አሳይቶኛል። ያቺ የኦይል የዛፋን ራስ በማየት ቀስተ ደመና የሚተከልበት ጉሙም የሚነሳበትን ስፍራ በማየት ዛሬ ደግሞ በአካል ያቺ ቦታዋን ዋና መነሻዋን ይሄን ነገር በማየት ደግሞ በጣም ደስተኛ ነን። እዛ ስንሄድ ደግሞ የማህበረ ሥላሴ የመጡ ከዋልድባ የመጡ ከደጀን መድኃኔዓለም የመጡ አባቶች ልጆች ጋር እየተጠራሩና ይሄን በቃ በዙረት ሌላ ብዙ ቦታዎችን ስንሄድ ይሄን ቦታ ባለማየታችን በጣም እንትኖች ነን። ይሄን ስለሰጠን ብለው አሁን እንደምታዩት ያው ዋሻ ለመስራት ጀምሯል። የሰለሞንና የዮሴፍ ዋሻ ያንን መንካት አይቻልም በባለና ቱሪዝም መሰረት እነሱ ደግሞ ያንን ዋሻ ለመስራት የተለያዩ ነገሮችን እንቅስቃሴ እያደረጉ ስለሆነ በጣም ደስተኛ ትህትናቸው በቃ የአባቶችን ትክክለኛ ጉልበት ለመሳብ ራሱ በጣም እንዴት እንደነበሩ እናንተም ስላያችኋቸው በጣም ደስ የሚል ነገር ነበርና እግዚአብሔር የተመሰገነ ይሁን። ወንድማችን ዲያቆን ዮሴፍን እግዚአብሔር ይስጠው፣ የአገልግሎት ዘመኑን ይባርክለት። እናንተም እዚህ ድረስ መጣችሁ ይህን ነገር ለማድረግ በቀና መንፈስ መጣችሁ ከስራችሁ ይልቅ በረከትን አግኝታችሁ ነውና እመቤቴ ማርያም የጎደለቻችን የሁሉ የጎደሎ ትሙላላችሁ። በሰፊው ይህን ቦታ ባውቁ ብዙ ስራዎችን የበረከት ስራዎችን ሰርተን እመቤቴ እሱ የፈቀደችውን ለማየት ያብቃን። እናመሰግናለን። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ በቁንዲ ቅዱስ ጊዮርጊስ ቤተክርስቲያን የነበረን ቆይታ በስፍራው ያለውን ሚስጥራትን በሙሉ እንግዲህ ከአባቶች ጋር ያደረግነውን ቆይታ እንዲሁም ደግሞ ወደ መምህረት ተራራ ደግሞ ከፍ ብለን ከተጓዦቻችን ጋር አብረን ተጉዘን ደግሞ በስፍራው ያሉትን ድንቅ ተአምራት እንዲሁም ደግሞ ቦታዎች ተመለከትን። ባያችሁት ነገር እጅግ ደስተኛ እንደሆናችሁ ምንም ጥርጥር የለኝም። እናንተም ደግሞ መታችሁ ቦታው ጋር ተገኝታችሁ በረከትን እንድታገኙ ደግሞ ጥሪያችንን ለማስተላለፍ እንወዳለን። ስለነበረን ጊዜ ሁሉ እግዚአብሔር ስም የተመሰገነ ይሁን።
በሰላም ቆዩ። AYD Event and Promotion.